ገና እንዲ እያለች ነው የምትመጣው ከኋላ እንዲ ማየቴን አልተውም በቃ ምን ሼፖ ያምራል በጣም ፎቅ ተከራይታ ታኖራቸዋለች ማህበርተኞችን ባለማግባት አይቻልም ውጭ አትይሩ ነው የምትላቸው እዛው ሲደፋፈሩ ይውላሉ በቃ የፍቅር ግንኙነታችሁ የጠፋ ነገር ውስጥ ገባ አዎ በግል ፍቅር ይዟል ደፈረችኝ እኮ አሁን እኮ ሊካርድ ነው ሳይት የደፈረችኝ እኮ እኔ ሰርክ ሻወር ራሱ ጣበይ ብላ እንደዛ ያጠቧት ነበረኝ ሻወር ታጥባታል ምን ትላለች መሰለህ እንደዚህ ግብረ ሰዶም የሚፈጽሙትን አለች ፎቶ አንጥቶ አንስቶ እንደዚህ የሚያመጣልሽ ሽልማት ተሸልማችኋለሁ ትላቸዋለች አልገባኝ ምን ያርግላታል እኔ ሰይጣንም ሲጀመር እህተ ማርያም ብዬም አልጠራትም እኔ ለምሳሌ ለኔ ራሱ የወላዲት አምላክን ስም አስሬ በመጥራት የራሴ እንደ ኃጢአት ነው የሚቆጠርብኝ እሷ ወላዲት አምላክን አንድ ያቃጠለችው ይሄው የራሷን ፎቶ አምጣ ጣዖት ማለት ነው በጣም እናደር ነበር ዛሬ ጣዖት የወሲብ ቀስቃሽ ወይንም ሰዎች ወሲብ ከማድረጋቸው በፊት ቫያግራ ነው ምናምን የሚባል እሱን ተጠቀም ነበር እኔ ካንዲ ሙልቴ ግድያ ሙከራ አድርጋብኛለች ተረት አይደለም ማለት እና ትምህርት የተማረ ሰው ነው ብሎ ከኋላ ምን አይነት ሰው ይንገራት አላውቅም አንተን እፈልግሃለሁ አለችኝና ነጠላ ለብሰህ ከኔ ጋር ነው የምታገለግለው ሚዲያ ላይ ወጥቼ ስናገር አርጉ ውሸት ነገር ከሆነ እግዚአብሔር ትንፋሽን ይዝጋው ትያው መጀመሪያ ስገባ መከፍለው አንተ ቤተ ክርስቲያን ከ60 እስከ 70 ሺህ ብር 70 ሺህ ብር ክፍያ ያለው አሉኝ በቃ እንደዛ ይመስለኛል ምን ነው ስንላት ቅርጽ በጣም ስላላት በቀሚስ ስለሆነ እናንተ አታዩት ቅርጽ ስትል አልገባኝም አንተ እቺ ንግስትን ቅርጽ ብለ እንዴት ታያለህ እኔ ግን ይሄ ነገር እንደመጠን ያውቂው ጭንቅላቴ ላይ ተስሎብኝ ከዛ በኋላ ያዘች ነገር በቃ በዛው ጀመር ነው ማለት ነው ገባበት እኔ ስልጣን አለ በሞት የማሰናበት አለችኝ አይደለም አንተ ጳጳሳችሁ ሁሉ መግደል ስልጣን አለኝ አለች እዚህ ቁጭ ብዬ አሁን አቡነ ማትያስን ጥለዋለሁ አለች ትነግራቸው ጥያው አውቃለሁ ብላ ሁላ ትነግራቸዋለች ለማህበርተኞች የእሷ ሚስራት አባጣም ጎባጣም ቆርጣም ጠማማም ትሆን እሷን ነው የምታገባ ብላ ካረችህ እሷን ነው የምታገባ አለቀ ደንቆሮም ትሆን ቅድም አንድ ነገር በላይ ትንሽ ተረበሽኩኝ አንተ ይሄንን ስታይ ራስ የዝሙት መንፈስ ወረረኝ ነው የምትለው ይሄንን የግብረ ስጋ ግንኙነቱ ትምህርት ታስተምረው እኔ ላይ ራሷ ፈጽማ ሳየችኝ በቃ በምን አይነት መንገዱ እንደምታደርግ ከዛ በኋላ ተመቻት እኔ የታገኘው አላውቅም 6 7 ሰዓት ለሊት ተነስታ ፒያሳ ተቋር መንፈሷን ይዘ ራሷን ተነዳለች ህይወቴ ሙሉ ዘመኔን ሁሉ የተጫወትሽብኝ እንደዚህ ንድድ ያርግሽ መላእክቶችን ሁሉ እየተጫወትሽባቸው ግን ስለ ማርያም ሁሉ አቃጠለችው መጽሐፍ ቅዱስ ሁሉ አቃጠላለች እኮ ለራሷ ራሱ ወሊድ መቆጣጠሪያውን ሁሉ የ72 ሰዓቱን ያረሳቱን ያስገዛኝ ነበር ይሄን ብሩ ገዝቼ ማመጣ ሴክስ እንዴት እንደምታደርጉ አስተምራችኋለሁ ብላ ትምህርት አስተምራለች አልገባኝም ባይማይተ የምትወደውን ወንድ ግንኙነት ካላደረጋት ያማታል ይቆርጣታል ይፈልጣታል መዋል ማደር አፈልግ ለእህቱ ያዝንም እህቱን አስደፍሯል እኮ ወስዶ በሰው በማህበርተኛ ጃሃነጸ ምርጡ ለኪ እምህር ለኪ መንግስተ ሰማያት ይበውኡ ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘን ተሾመ ሽፈራው ነኝ ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ወቅታዊና ትኩስ የሆኑ መረጃዎችን ወደ እናንተ ይዘን ቀርባለን እንግዲህ በሀገራችን ብዙ አይነት ተግዳሮቶችና ችግሮች አሉ አንዳንዱ ደግሞ በተለይ በቤተ እምነት ውስጥ ተሸሽጎ የሚሰሩ ጉዳዮች ናቸው ሰሞኑን አንዴ ቀዝቀዝ አንዴ ጋል አንዴ ደግሞ መጣ ጠፋ የሚል ጉዳይ ያለሱም ንግስተ ነገስት እህተ ማርያም ዘኢትዮጵያ የምትባለው መንፈሳዊ እናት ነኝ የምትል በኢትዮጵያ ላይ ተሾም ያለው የምትል አንድ እህተ ማርያም ወይንም ካልተሳሳትኩ ትግስት ንግስት ብቻ አላቅም እንዴ ስም ያላት እህት አለች ይቺ መንፈሳዊ እናት የራሷ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለየ መልኩ ሁሌ የሚያደናግር አምልኮ ስርዓት በቤቷ የምታካሄድ እህት አለች በዛ ጉዳይ ላይ የተለያዩ እንግዶች ወደኛ ቢሮ እንደ መፍለስ ልበል እየመጡ ውይይት እናደርጋለን ዛሬ በተለያየ ሚዲያ ላይ ቀርቦ በዚህ ጉዳይ ላይ ያየነው አንድ ወጣት አሳዛኝ በጣም አስተማሪ የሆነ ታሪክ ይዤላችሁ ቀርብ ያለው ሰላም ወንድማችን ማን እንበል ስምህን ሰላም በላቸው ዓለም ይባላል በላቸው የምን ሀገር ልጅ ነህ ክፍለ ሀገር ጎጃም ወደ አዲስ አበባ ምን አመጣ ወይንም ደግሞ ለስራ ለትምህርት አንዳንዴ ያው ከባድ ነው በብዙ ነገር ይመጣል እኔ ክፍለ ሀገር ቤተ ክህነት ትምህርት ተምሬ ዱቁና ባህር ዳር አምጥቼ እዛው ነበር ማገለግለው ቤተ ክርስቲያን ቅዱስ ሚካኤል ቤተ ክርስቲያን አለ እዛ ሳገለግል ያው እንግዲህ ክፍለ ሀገር ስታገለግል ያው ነፃ ነው የምታገለግለው እንደዚህ ክፍያ ምናምንም የለም በቤተ ክርስቲያን ራሱ ቁጭ በየሳገለግል ምን ስለ አንድ ቀን ከለታት ያው ብዙ ጓደኞች ይመጡ ነበር ወደ አዲስ አበባና ከነሱ ጋር ወደ አዲስ አበባ መጣለሁ ለምን መጣው ስራ ሰርቼ ልመለስ ነው ወይም ቤተ ክርስቲያን ካገኘንም እዛው ደግሞ እንቀጠራለን ምናምን በሚል ነበር የመጣሁትኝ ያው ከጎጃም ተነስቼ ወደ አዲስ አበባ መጣሁኝ እዚህ ቀራኒው ነበር መኖር የነበረው
የቤተ ክርስቲያን ትምህርት በደንብ ተምርሃል? ማገልገል ደረጃ ደርሰሃል? ስርዓተ ቅዳሴ ዜማ ጨርሼ ስርዓተ ቅዳሴውን ጨርሼ በቅዳሴ ነበር ማገለግል የነበረው። ያው ስርዓተ ቅዳሴ ዜማ ሁሉ ከሳጨርስ በቅዳሴ ተያዡና አታገለግልም። ስርዓተ ቅዳሴውን ሁሉ ጨርሼ አገለግል ነበር። ዲያቆን ነበርኩ። ዲያቆን ብለን እንያዘው። ድቁናን ተቀብለ ወደ አዲስ አበባ መጣ ለማገልገልና ስራ ለመስራት። ለማገልገል የት አመለከትክ? ወዴትስ ሄድክ የሚለውን ስናወራ ያው በመጣሁኝና እዚህ ቀራኒው ስሰራ ስራ ካንዳ ነገር ሄድኩና ስጠይቅ ያው ከተነሳህበትም ማጻፍ አለብህ የምታገለግልበት የነበር ቤተክርስቲያን ምናምን አሉኝ። ያሉት ክፍያ እንደዚህ ከ60 እስከ 70 ምናምን ክፍያ ይኖረዋል ምናምን ብለው አሉኝ። ከ60 እስከ 70 ደሞዙ ነው ምንድነው? ክፍያው መጀመሪያ ስገባ ምከፍለው አንተ ቤተክርስቲያን ከ60 እስከ 70 ሺህ ብር 70 ሺህ ብር ክፍያ አለው አሉኝ። እንዲህ አይነት ቤተክርስቲያን ስርዓት አለ? ምሳሌ ያልሰማ አሁንም ድረስ እንደዛ ነው የሚከፈለው። ከፍለው ነው የሚገቡት አገልጋዮቹ ከፍለው ነው የሚገቡት። ዲያቆኑ የሚንቃ ሲሆን እንደዛ ነው የሚገባው ከፍሎ። እኔ እንግዲህ ቤተክርስቲያኑ ይፍቀደው ማን ይፍቀደው ጳጳሱ የሚፍቀድ ነው አላውቅም። ያው መጽሐፍ ቅዱስ ላይ ግን በጸጋ የተሰጠን በጸጋ ስጥ ነው የሚለው። አሁን ለአድማጮቻችን ግልጽ እንዲሆን ለመዋየት ብለን ነው በነፃነትም ስለምናወራ በርሲት ነው የምትከፍለው ወይ ጉቦ ነው? አይ እንደዛ ሲሉኝ እኔ ምን አሰብኩ መሰለህ እንደማልከፍለው ጭንቅላቴ ስለሚያውቀው ገና ይሄን እንደሰማው ደረሰ ላይ ምሪስ ላይ ወደዛ አልሄድኩኝም። ግን አሁን ነገሮችን እየሰማው ስመጣ ብዙ ጓደኞችም እየከፈሉ የገቡ ስላሉ ያው ክፍያ ነው ከፍለ የምትገባው የታወቀ ነው ማለት በቤተክርስቲያን ስር ያውቁትን ይሄን ያውቁታል። በቃ አሁን በቤተክርስቲያን የሚከፈል ክፍያ አለ እሱን ከፍለ ነው የምትገባው። ግን እኔ ያን ሲሉኝ ወዲያው ምን አሰብኩኝ ከቻልኩ ስራ ሰርቼ እንትን እላለሁ መሮዋት ጀመሩ። ተስፋ አልቆረጥኩም። አይ 60 70 ሺህ ብር ለማሟላት እጅ ላይ ምንም ሳንቲም ስለሌለ ወደ ስራ ገባ ማለት ነው። እሺ ቀጥል። ወደ ስራ ገባሁኝ። ትንሽ ልስራና የሆነ ሰው ያግዜ ከሰው ካገኘው ደግሞ ምናምን ብዬ ስል ይገርምሃል ከዕለታት አንድ ቀን ስራ እየሰራው እንግዲህ እዛ ስራ የምትሰራው ታገኝ ቋጠሮ ምኑ ነው የምትሸከመው። የጉልበት ስራ ነው የምሰራው። እዛ ጋ የቀን ስራው ምኑም አለ እና የቀን ስራ ሰርቼ ነው አርብ ቀን ነው የቀን ስራ ሰርቼ 10 ሰዓት 11 ሰዓት ወጥቼ ልክ 12 ሰዓት የሆነ ደንበኛ ነበር። ምን መሰለህ የሚያመጣው የሸማ ስራ ነበር የሚያመጣው፣ ጥለት ነበር የሚያመጣው በብዛት ትልቅ እንደ እንትን ነገር ነው። እሱን ከቅጥቅጥ ላይ አውርጄ ተሸክሜ እንዴት ሲሻገር ከየት ይምጣ ሳላውቀው አይሱዚ መጣና ልክ እንዲህ ብድግ አድርጎ ነው በቃ የፈጨኝ። ልክ ሲሄድ እንዲህ ሲሄድ ነው እየተሻገርኩ የነበር በዚህ ይዞ ይሄኛውን እጄ ነው ያገኝ ይሄን ማለት ነው። አሁን ድረስ ቋቋቋ ይላል ወደ እነዛ ገጭቶኝ ሄደ። ሰው ጥሩ ሰው አለ እግዚአብሔር ይመስገን። እዚህ ያሉ አሁን ሁሉም እንደ ቤተሰብ ነው የሚያቸው። እዚህ ቀራኒዮ ኮከብ ህንጻ አካባቢ ያሉት ሁሉም ማለት ነው። እዛ ወዲያው አነሱኝና ሁሉም ሰው አሰባስቦ ቀጥታ ወደ ጥቁር አንበሳ ወሰዱኝ። ልጅ ስለነበርኩኝ የልጅ እጅ ስለነበር ወደ ጥቁር አንበሳ ወስደውኝ እስቲ እንሞክረው አሉኝ። ገጭቶ ጠፋ ማለት ነው። ሄደ ሹፌሩ። አልተያዘም። አንተ ግን ከፍተኛ ስብራት እጅ ላይ ደረሰ። አይ ደረስ ታጠፈ። በቃ እኔ ደህና ነኝ ብዬ ነበርና ልቀቁኝ በቃ ደህና ነኝ አልኩ። በቃ ደንግጬ ማለት ነው። እንዲህ ብዬ ልነሳ በዚህኛው እንዲህ ሲል ይሄ የለም ታጥፏል። ከዚህ ጋር መጡ። እኔ ረስቼዋለሁ ጭራሽ። ከዛ በኋላ ምን አደረኩኝ? እዚህ የሰፈሩ ሰው ሁሉ እንትን አለና አሰባስቦ ባለው ነገር ጥቁር አንበሳ ወሰዱኝ። ሰው ሁሉ ገንዘብ አሰባስቦ አሳከመኝ። ያለው ነገር ያው የልጅ አጥንትም ስለነበር ወዲያው እንትን አለልኝ። ቀስ እያደረኩ እንደዚህ አጠንክረዋሉኝ እያልኩ በጀሶ ነገር ነው እንደዚህ ያሰሩልኝ። ቀስ እያደረገ ጠነከረ። ያው አመጣጤ ይህን ይመስላል። ከዛ በኋላ ሳየው ያው ለማገልገል ካለ ፍላጎት የተነሳ ገንዘቡ እጄ ላይ ስለሌለ ጉቦ እንበል ወርሲት እንግዲህ የሚመለከታቸው አካላቶች በዚህ ጉዳይ ላይ ሀሳብ ይሰጡበታል። ከ60 እስከ 70 ሺህ ብር ለመክፈል በምታደርገው ነገር ያው የቀን ስራ ስትሰራ የጉልበት ስራ ስትሰራ አደጋ ደረሰብህ። ከዛ ምን ገጠመ? ከዛ በኋላ ምን ሆነ? እንደዛ ሆኖ በጣም ተናደድኩኝ። ማለት አስተሳሰቤ እንደዚህ አልነበረም፣ አላማዬም እንደዚህ አይደለም። እግዚአብሔር በሚያውቀው ማለት ነው። ይሄ ነገር ይደርስብኛል ብዬ አላውቅም፣ ግን ሆነ። በጸጋ ተቀበልኩት እያልኩ አልሆነም ነገሩ ሁሉ ያ እንደዛ ሆነብኝ። የሚገርም ነገር እንደዚህ ታስሬው ይሄ ዝንብ የሚያክል ቅማል ነበር ያዘው። ከዛ እንደዚህ ሆኖ ትልቅ እየፈሩ እንደዚህ ያለ እንዲ መክተቻ እንዲሰጠው እንዲ ነበር መስበው የነበረው ማለት ነው። ለማውጣት በጣም እየበለኝ ሲወጣ ሲፈቱልኝ ሂጄ ማለት ነው። እንደዚህ በማሽን ነገር ድር ያሉ የፈቱት በጣም እጅ ከዚህ በጣም ቀጥኖ ነበር እንትን ያለው። ከዛ ምን አደረኩ? ሰዎች እዚያ ያሉ ሁሉ በሙሉ እየተንከባከብ ቀስ እያደረኩ እኔ ከአንዳንድ እንደዚህ እያፍታታው መጣሁ። በቃ ስራ አሁን አይዝልኝም። ከባድ ነገር ብርድ ከሆነ ጭራሽ ወይ እንደዚህ ነው ማድረገው ወይ እዚህ ነው ማድረገው እንጂ ይዝላል። በቃ ለጥ ነው የሚለው የለም አይሰራም። ከዛ በኋላ ያስል አንዳንድ ነገሮች ሲመጡ ጎዳና ላይ የመውጣቱ ነገር ደረሰብኝ።
ወደ ጎዳና ወጣሁ ማለት ነው። በዚህ የተነሳ ሰርተ መብላት ስላልቻልክ ጎዳና ላይ የጎዳና ተዳዳሪ ሆንክ? በቃ ወጣሁ፣ አልቻልኩም። ሰርቼ መብላትም አልቻልኩም። ቀን ስራ አልሰራ በአርማታ ሄደህ እንኳን ለመያዝ ባሬላ አችልም፣ አይዝልኝ። እዚህ ከዳህል ማለት ነው። አዎ ያ ነገር መጣብኝ። በቃ የሆነ ጭንቅላቴ እንትን አለ። አንዳንዴ ደግሞ ሎተሪ ምኑን እንዳሰራ እንኳን ይዘሉ እንዳዞር እንኳን በወቅቱ ላይ ገንዘብ አልነበረ። በጣም ማለት ዛጋ ክፍለ ሀገር እንግዲህ ይህን ትምህርት ስትማረው በጣም ብዙ ፈተና አለው ትምህርቱ ራሱ። ያው ሰው ይህን የተማረው ሰው ነው የሚገባው እንጂ ብርዱ አለ ምን አለ ለሌት 9 ሰዓት የተነሳ የምትማረው ትምህርት ነው። በብዙ በእንተ ስማ ለማርያም ስለቸሩ እግዚአብሔር ብለህ ነው የቆሎ ትምህርት በጣም ሰው ቀላል ይመስለዋል እንጂ በከባድ ፈተናም ታሳልፈው። ያ ሁሉ ይሰማል። በልጅነት ነው ደግሞ የምትገባው። በልጅነት ነው በቃ የገባሁት። ዛሬ 8 ዓመት ምናምን እያሉ በልጅነቴ ነው የገባሁት። ሁሉን እንደዛ አድርጌ እዚህ መጣሁ። አልቻልኩም። በቃ ወደ ጎዳና ወጣሁ ማለት ነው። ከዛ ከጎዳና ከአንዳንድ ነው እንግዲህ ሰትዮ ጠልፋ ያገኘች ከጎዳና ላይ ማለት ነው። እህተ ማርያም አንተን ያገኘች ጎዳና ላይ ወድቀ ባለበት ሰዓት ጎዳና ላይ ያሉ ወጣቶችን በየሌሊት እየዞረች እየሰበሰበች ትቀልብ፣ ታስተምር፣ ትረዳ እንደነበረ ሰምተናል። በዛ ሴክተር ውስጥ በዛ እድል ውስጥ ነው ተካታች ሆነ የተገኘው አንተ? አዎ ምን የተመሰለ ያገኘችኝ እኔ ጎዳና ላይ ወጣሁ። ይሄን እንደነገሩ የግጭቱ ሙሲሪ አልቻልኩም። ከአቅሜ በላይ ሲሆን ጎዳና ላይ ብትነኝ ጎዳና ላይ ልክ አንድ ቦታ አይደለም። ጊዮርጊስ ፒያሳ አካባቢም አለ። እዚህ ብሔራዊ ቲያትር ጋም እዚህ በጣም ይመቻል። ከስር ፊልም ምናምን እንትን ያሉ ገታ ስር በጣም ዝናብ ሰዓት ምናምን ክረምት በጣም ነበር የሚመቸን። እግዚአብሔር ይመስገን እዛ ጋም አድር ነበር። ብዙ ቦታ ነው ግን በብዛት ወደ አማኑኤል ነበርኩ እኔ እዚሁ አማኑኤል ቤተክርስቲያን ማለት ነው ኮካ ያለው በጣም በብዛት እዛ ነበርኩኝ እና ትመላለስ ነበር። ግን ስትመላለስ እዛ ሰዓት ሴቶችን ምናምን እንደዚህ ምናምን ነበር ወይ የበዓል ዶሮ በበዓል ምናምን ነበር የምትመጣ የነበረው። የፋሲካ በዓል የገና በዓል እንዲህ ሲደርስ ነበር የምትመጣው። ከዛ ስትመጣ የሆነ ጊዜ መጣችና ተኝተናል። አጠባብ ላይ እኮ ነው። በዚህን ቀን የማክሰኞ ሰኞ እንደዚህ ቀን እንዴት መጡ? የባሌ 40 ነው አለች። እኔ ባሏ አናውቃትም። ባሌ ኑራት አይኑራት አናውቅም። ምን አይነት ስራ እንደምትሰራ ምንም እኛ ከሚዲያ የሚራቅ ስለሆነ በምንም ነገር አናውቅም። መች ነው በዚህ ቀን እንድትመጡ የባሌ 40 ነው አለች። ያው አንተ ደግሞ እዛ ጎዳና ላይ የምትኖረው የሚበላ ነገር ገና ሄደህ ጠይቀህ ትበላለህ። ሆቴል አይደለም እንደዚህ አይነት ቦታ አግኝተን ብለን ሄር እየበላን ስንወጣ ግን እንደዛ ገብተን ስንወጣም ስንበላን ስንም አንድ እንጀራ ለ7 ነው የምትበላው። አንድ እንጀራ ለ7? አንድ እንጀራ ለ7 ሰው አንድ እንጀራ ለ7 በረከት አለ ወይ? በቃ እንዴ ወይ 2 ነው የምታደርገው ወይ 1 ነው የምታደርገው። እንደ ዳቤ ነገር ነው ማለት እሷ ገዳም ነው የምትለው። ለካ እንጀራው በጣም ወፈፍራም ነው ግን ያጠግባል እኮ እንደዛ ሆኖ ራሱ ምን ልበልህ በቃ እንደ ዳቦ ነገር ነው ልበል። በጣም ወፍራም ነው እንጀራው። ወይ 2 ወይ 1 ነው የሚያደርጉት። ሰው ሲበዛ አንዳንድ ይሆናል፣ ሰው ካልበዛ 2 ይሆናል። ያን እየበላን ስንመላለስ ለ3 ቀን ነው አል ድንኳኑ ቀጠለ። ከ3 ቀን በኋላ ደግሞ ለ40 ቀን ነው አለችን። እሱን እየበላን እንመላለስ ነበር። እንግዲህ ስንመላለስ ነው የእህተ ማርያም ባለቤቷ ሞቶ 40 ቀን ነው የ40 ጊዜ ማለት ነው የተገናኛችሁት። በዛች ታይም ነው በቃ በዛ ነው እሷ ከጎዳና ላይ መጣ። ራሷ መጣ ነው ሰው ማልተላከም በመኪና ራሷ መጣ። ሁሉም ሰው ነው ሄደው ጎዳና ላይ አማኑኤል ያሉት ብቻ ፒያሳ በጣም ብዙ ቦታ ነው የተጠራው። ለካ ሁሉ የተሰራ ስራ የተቀመረ ነገር ኑሮታል። 600 ሰው 500 ሰው ይሄድ ነበር። ሰው ግን በጣም ይሄድ ነበር ሰው። ከዛ ሰው ስለበዛም ነው አንድ እንጀራው ለ7 ምናምን የሆነው እንዲዳረስ ይመስለኛል። ከዛ ያን እየበላን እንመላለስ ነበር። ምን አለች? በመላው ዓለም ማህበርተኛ ላይ በጣም ብዙ ተከታይ ያለ በአሜሪካን በአውሮፓ በእንግሊዝ ምናምን አለችና ቀረጻ ምናምን እያደረኩ ለቃቸዋለሁ፣ እረዳቸዋለሁ። ለ4 ቤት እየፈለጋችሁ ነው አለች። እንግዲህ አስብ 7 ዓመት 6 ዓመት ያህል በረንዳ ላይ ውጭ ላይ ቆይቻለሁ። ከብርዱ ከስቃዩ ከዛ ሁሉ ቸነፈር በዚህ ሰዓት መጥቶ አንድ ሰው ቤት ልከራይልን ነው አገባቢ ላይ ለኔ ትንሳኤ ነው፣ ደስታ ነው። እግዚአብሔር ነው የላከልኝ በጸጋ ነው የምቀበለው። እሺ አልንና ለ4 ቤት ተከራየንና ወደ ፊሊደሮ ምናምን አልፎ ነው መኖር ጀመር። የቤት አስቤዛ አንዳንድ ነገሮች መኮረኒ ምናምን የቤት ዕቃ አንዳንድ ነገሮችን ገዛችን። ብርድ ልብስ ስጋጃ ምንም ይነጠፋል እሱን አደረገች። መኖር ጀመር። ከዛ ከመሃል እንግዲህ እንዴት አድርጋ እንደመረጠችኝ እኔ አላውቅም። ወይ እንደዚህ ድቁና ትምህርት የተማረ ሰው ነው ብሎ ከኋላ ምን አይነት ሰው ይንገራት አላውቅም። አንተን እፈልግሃለሁ አለችኝና ነጠላ ለብሰህ ከኔ ጋር ነው የምታገለግለው። እፈልግሃለሁ ማለት አብረው ከወጡት ጎዳና ላይ ከተሰበሰቡት መሃል አንተን እፈልግሃለሁ አለች። አገልጋይ ትሆናለህ አለች። እንዴ በቃ እኔ እሺ ነው ያልኩት። እግዚአብሔር ሆይ በዚህ ደግሞ መጣን ማለት ዛጋ እኔ ማህበርተኛ አይደለሁም። ይዘምሩ አሉ ምን አሉ በጣም ብዙ አሉ። ያው እየቆየው አሁን ያወቅኳቸው ማለት ነው። ከበሮ ይዘምራል እና ሻሽ ጠምጥመዋል ሁሉ ነገር የቤተ ክርስቲያን ስርዓት ነው የሚሉት። እዚህ ጋር በትልቁ ደግሞ የአብርሃም እንግዶች የሚል አብርሃም ወሳሪ የሚል ቤቷ ላይ ጽፋለች። የአብርሃም እንግዶች ነው የሚሉት እኛ ሰነድ የታላቁ የአብርሃም ማለት ነው
እነሳራ ታሪክ ብላ ነው የምትለው። የእግዚአብሔር መጀመሪያ በቃ በዚህ የተጎዳሁትን በዚህ ሊያስተካክል ይመጣ እንዴ ብዬ መዝሙር ይዘመራል። የቤተክርስቲያን መዝሙር የሚዘመረው ሁሉም መምና የሚዘምረው አይነት መዝሙር ማለት ነው። በቂ የቤተክርስቲያን መዝሙር የቤተክርስቲያን የሚያወጡት ይላል እና ገብረ ዮሐንስ ምናምን የሚያወጡት መዝሙር የለም እነ ሉር ሰገድ የሁሉም ያወጡ የቤተክርስቲያን መዝሙር ነው የሚዘመረው። እዛ ጋር ደግሞ አላት የታላቋን ቅድስት ቤተክርስቲያን ሕግና ስርዓት አክብረን እናስከብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ነው ያላት። በቃ ያን ስናይ ምን ትላለህ? ሚጾም በጾም ቀን አታስበላንም እኛ ሰነድ በዚህ በባህር ሐሳብ በምጾም እየጾም ነው 9 ሰዓት ላይ ነው በቃ ደም እንበላው። ጾምም ሆነ ምንም ሆነ እንግዲህ 40 ነው አይደል 9 ሰዓት ላይ ነው ደም እንበላው። ወይ ጠዋት የምታረገው ከሆነ እሷ በለላ መሰለኛ ነው የምትጾመው። ከዛ ያን እያደረግን እኔን ያገኘች በዚህ በጎዳናው ነው ማለት ነው። ልታገዘ ፈረግ ነጠላ ለበሰችኝ። ከዛ በኋላ አደረገች ምንድነው አገልግሎት የስላት ፊሊዴሮ የባሌ ረፍት ቦታ አለ እሱ ቤተልሔሙን ያሰራሁት እኔ ነኝ። አባ ያጠጣ ያረክ ያስተካከል ትመጣለህ ከኔ ጋር የምትኖሩ ከዚህ በኋላ አለች። በዚህ አጠቃላ ነው ከጎዳና ላይ ወስዳ ያስገባችኝ ማለት ነው። መልካም እንግዲህ በስላንተ ባረግነው ማጣራት ዝም ብለህ አልጠየቅንም። እስቲ አገልግሎት ብለን መቋሚያ ይዘህ በዚህ መልኩ ለአድማጭ እናሳያለን። መልካም አገልግሎት ብቻ ሳይሆን ጠበቅ ያለ ቤተሰባዊ ግንኙነት ያለ ልጅ እንደሆንክና በስጋ ከወለደቻቸው ልጆች መንፈሳዊ ትምህርትም ልታስተምር ከአዲስ አበባ ውጭ ሁሉ ራቅ ያለ ቦታ ሁሉ ይዛቸው ሄደ ትማር እንደነበረ መረጃ ደርሶናል። እውነት ነው ይሄ ነገር? አዎ ምን ሆነ መሰለ መጣውና ልክ ከጎዳናው ላይ ምናምን እንደተነሳው ለብዙዎቹ ሱቅ ምናምን የከፈተች ምናምን ትሰጥ ነበር። ለኔስ ምናምን ብዬ ስላት ምንድነው ፍላጎት አለች። እኔ ፍላጎቴስ ባጃጅ ነው እንደው ከገዛሽልኝ አልኳት። እንደማይሆን አውቄ ነው የጠየቋት። አያ አታደርገውም ይከብዳታል ብዬ ማለት ነው። ችግር የለውም ገዛልሃል ይሄ በጣም ቀላል ነገር እኮ ነው ለኔ አለች። በሰው መሀል ነው ያለች። ሹፌሯ ራሱ ይሰማል ቆሞ ማለት ነው። እኔ ደነገጥኩኝ። ግን አለች አንድ ትእዛዝ አዝዛለሁ አለች። ይሻሉት ልጆችን ትምህርት ብቻ ገጠር አስተምረህ ይዘህ ትመጣለህ ባጃጅ ቻለ ቤቱን ላገዛልሃለሁ አለች። ታሳት እኔ ጾም ምንም አላሻረችኝም። ጾም በባህር ሐሳቡ ነው። በእምነት ጉዳይ ያወራነው ነገር የለንም። እኔ ነው የወሰደች ልትረዳኝ ነው። በእምነት ጉዳይ በምንም አይነት ነገር ያወራነው ነገር የለም። ትሻለችኝና ምን አሰብኩኝ ያው ወደ ክፍለ ሀገር የተማርኩበት ትምህርት ስለነበረ ልጆቿን ይዤ ሄድኩ። እሷም አብረን ምናምን ይርና እዛ ጉባኤ ቤት ለመምሩ አስፈቅዱ መታወቂያ ሰጥቼ በቤተ ክርስቲያኑ ምናምን ሄድኩ። እዛ ቁጭ ብሎ መማር ጀመሩ ልጆቹ። ሲማሩ ያው ከሷ ጋር ከኖር በኋላ ከስንት ጊዜ ይዣቸው ሄድኩ። ከአመት ከምናምን በኋላ ይዣቸው ሄድኩኝ እኔ እዛ። ከዛ ሲማሩ የሰሜኑ ጦርነት ምናምን ነበር። ጸጉረ ልውጥ በሚል አሰሯቸው። ነይ ስትባል ፈራች። እንዴ ደወል እኔ ሄድኩ የውሃትና የፌደራል መንግስት ችግር በነበረበት ሰዓት ነይ ስትባል አልመጣም እናቴ ትሄዳለች። እኔማ ዛኬሩ ያስሩኛል። ልጆቿ ታስረው እንግዲህ ንግስት ናት ይቺ። እንደውም ንግስት ነው ንጉስ ከወርክ ግብርም አገብርም እኮ ይባላል። እና የአንደኛው እናትና የኔ እናት ሄድን ያልሄድም እኔ ከሄድኩማ ያውቁኛል በዛው አስረው ነው የሚያስቀሩኝ አልመለስም ምናምን አለች። የፈራው ሄድኩ እዛ ስጠብቃት ቀረች። እናትየው መጣችና እንደዚህ ነኝ በእንደዚህ ሰሜን ሸዋ ሰው ነኝ እንደዚህ ምናምን ብዙ ነገር አለችና አስመታቻቸው ወጡ ማለት ነው። ከዛ ከወጡ በኋላ ልጆቹ መርጋት እዛ አልቻሉም። መማርም አልፈለጉም። ወዲያው መምሩ ወደ ጅጋ ስላሴ ይፈለጉ ነበር። ከሰከላ ማርያም ተነስተው ወደ ጅጋ ሲመጡ ሌላ ትምህርት ቤት ማስገባት አልፈለኩም። ልጆቹ አሳዘኑኝ። ገና ልጅ ናቸው። በጣም እንግዲህ የደረሰባቸው ገና ልጅ ናቸው ልጆቹም እንደሱ። የቀለም ትምህርት እሷ ከልከላለች። 76 እኮ እሷ ማንበብ ምናምን ከጫልኩ እኮ አይቻልም ላች ተረገመ ነው ላች እንግሊዘኛ ቋንቋ እና ልጆቿም አይማሩ አስቆመቻቸዋለች። ከ6 እስከ 7 አስቆማ። አሁን ነው እንደገና ቆይ እመጣበታለሁ እሱን ወስዳ አሁን ለመንጃ ፍቃድ ስትፈልግ ነው 11 12 ቡቧን ከፍላ ያስገባቻቸው። ያን አስቆማ ወደ ጅጋ መምሩ ቀይሮ ሲሄድ ይሄ ሊጨርስ ብዬ ነው መምሩ ጋር ተከትየን ይዤ ሄድኩኝ። እዛ ገቡ ማለት ነው። ከዛ በኋላ እዛ መማር ጀመሩ። እሷም እየመጣች መጠየቅ ምናምን ትሄድ ነበር። እዛ በአንዳንድ ትመጣለች ማለት ነው። ወደ ጅጋ ቀየሩ። ጅጋ መታሰሩ አልቀሩም ታቀሩ። ግን እሷ ሁመራ ታስራ ነው ጅጋ የታሰሩ እና ይህን ይመስላል ቀይረው ከሄዱ በኋላ። እዚህ ጋር እንግዲህ እያጠራ መሄድ ስላለብን ነው። ከእሷ ጋር አልኖርክም፣ ከወላጅ እናቷ ጋር ነው የኖርከው? እኔ መጀመሪያ ከጎዳና ላይ ተነስቼ ሲሄድ ነው አሁን የምትኖርባቸው እኔ ለአገልግሎት እፈልግሃለሁ ስትለኝ 1 ወር እናቴ ጋር ቆይ ብላ ወሰደችኝ። እናቷ ጋር ነበር ያስቀመጠችኝ። እናቷ ጥሮ ስላሴ ነው የምትኖረው። እዛው ቤት አላት የራሷ ቤት። ልጅም የላትም ምንም የላት። ሁለት ልጆች ናቸው። ያው ቢኒያ የሚባለው የህተበትን ወንድም እዛው አሜሪካን ዶክተር የሚሰራው እሷ ናት ያለቻት። እናቷ ጋር ነበር ቁጭ ያልኩት። ግን እናቷ ጋር እየመጣች አንዳንድ ነገሮችን ያው ጠላ መጠጣት ምናምን ስለምትወድ ጠጥታ ምን ብላ ምናምን ነው የምትሄደው። እንጫወታለን፣ እናወራለን። ከዛ በኋላ ልጆቿን ወስዳ እዛ ትምህርት ቤት ካስገባች በኋላ እኔን እሷ ጋር ያደረገች።
ነገሮቹ እየገፋፉ ሲመጡ ነው። እኔ እንኳን ትምህርቱን እንኳን አልፈለኩትም መጀመሪያ በቃ በዛ ሁሉ ተስፋ ቆርጬበታለሁ። እኔ ተመልሼ ወደዛ እንድቀመጥ ያደረገ ምንድነው እዚህ ጋር የምትገፋፋይ ነገሮች ነበሩ። ልጆቿ ትምህርት ቤት ሄደዋል፣ እዚህ ቤቷ ነፃ ሆኗል። በቃ እንዴት ነው ግፊት አለ፣ የዓለማዊ ግፊት የለም። ግፊት ማለት በቃ ትወዳለች። ቪዲዮ ላይ እንደዚህ ወጣ እንደምትናገረው አይደለም። ቤት ውስጥ ስትኖር በገመድ ትዘላለች። ቅርጼ እንደዚህ የመጣው እንግዲህ እዛ ሀገር በገመድ ትዘል ነበር፣ ስፖርት ሮጥ ነበር። ኳሶች ነው እዚህ ጋር ይሄ ልብስ የምታረጋቸው አሉ። ይሄ እኛ በቪዲዮ የምናየው ሁሌ እንደዛ የምትል ነው የሚመስለን ዙፋኑ ላይ ቁጭ ብላ ይሄ ምንድነው እንጂ በጣም አይሆንም። እሱ ልብስ አንድ ቀን ነው የሚለበሰው። የምስኪኑ ገንዘብ እየተናደ ይመጣል። ከዛ ይሄ እናንተ ካባዋን ወርቋን ምን አድርጋ ያ ልብስ አንድ ቀን ነው። እንደው ሚዲያ ላይ ዩቲዩብ ላይ ገብታችሁ አይታችሁ ከሆነ አንድ ልብስ አንድ ቀን ነው የሚለበሰው። 50-60 ሺህ ነው የሚሰፋው። ይቀመጣል፣ ዳሩን ነው የሚይዘው። ያ አይደለም። አረ ለላ አጭራጭር ልብሶች አሏት። ያው በነጭ ቢሆንም እናቷ ጋር ዓለማዊ ልብስ አላት። ግን አጭራጭር ነገሮች አሏት። እሷ በገመድ ትዘላለች፣ ስፖርት ሰራለች። ጥሩ ነው እሱ። ጤና መጠበቋ መልካም ነው። ማለትም ሼፓን ለመጠበቅ ነው። በቃ እንደዛ ይመስለኛል። ምን ነው ስንላት ቅርጽ በጣም ስላላት በቀሚስ ስለሆነ እናንተ አታዩት። ቅርጽ ስትል አልገባኝም። አንተ እቺ ንግስትን ቅርጽ ብለህ እንዴት ታያለህ እንዴ? በደንብ ቅርጽ አላት። ይቺ እኮ አንዴ ከባድ ነገር እያወራህን ነው። እንግዲህ ንግስተ ነገስት ዘኢትዮጵያ ማርያም በቀን በቀን እየተገናኘች ታናግረኛለች የምትልን ሴት ቅርጽ አላት ብለህ ለመናገርስ እንዴት ተዳፈርክ? መዳፈር ሳይሆን እኔ ባይኔ ያየሁትን ነው። አልክድም ነው። እንዴት ብዬ ክደዋለሁ? አይኔን በጨዋ ጥቤ ወይ እንትን ልሸፍነው እንዴ? እኮ የሚካል ነገር ራሷ እኮ ምናምን ነገር ቁጭ አድርጋ እኮ ለዚህ ምስክሩ እኮ እሷ ጋር የኖሩ ሰዎች ናቸው። ቆይ ታይት ለብሳ ምናምን ነው ስፖርት። አሁን ምን ብዬ ልንገርህ መሰለህ? አሁን አጭር እስከዚህ የምትለብሳቸው ልብሶች አሉ። ገብቶሃል? ነፃ ልሁን ትላለች። ሁሌ ተሸፋፍኜ ነው የምትለው። ትሆንና ምግብ ተበላ ልበላውን ወይ ጠዋት ላይ ልበላ። ይሄ ምዕመናኑ ያል እንደዛ ስትሆን እዛ ያለው እቤት ያሉ ሰዎች ናቸው። ሌላው እሑድ ቅዳሜ የሚመጣው ጠጥቶ ምናምን ነው የሚሄደው። ዳይ ነው የሚሄደው። እሷ ጋር የምንኖር ሰዎች ብቻ ነን። አይደን የምታዩት። ሌላ ሰው እኛ ልጆቿ ነን። እኔ አሁን 5ኛ ልጇ ነኝ። ልጆቿ ነኝ። ገብቷል? እዛ ጋር እሷ እኔ እኮ ድሮ እንደዚህ ነበር የድሮ ታሪክ ብላ እዛ ጋር ትቀሰቅሳለች። ግን ያን የዝሙት መንፈስ ስትረጭ ነው እንዴ? በደንብ በእንትኗ ነው እንጂ የምትሄደው። እኔን ይኸውልህ ብዙ ጊዜ እንደውም እዛ አንድ ሴት አለች የምትከሰኝ ተማሪም ከኋላ በጣም ያይሻል ለምንድን ነው እያለች እግዚአብሔርን ነው የምለው። እግዚአብሔር ምስክሬን በጣም ከኋላ ያይሻል ምናምን እያለች ትከሰኛለች። እኔ እንግዲህ ያስለመደችኝ ስለማውቁ ነው ከኋላ የማየው። ገብቶሃል? ያቺ ልጅ ግን ሁሌ እንደው ለራሷ መርስ ይሁን አሁን እግዚአብሔርን ነው የምለው ሁሌ። እኔ ግን በቃ የለመድኩትን አስለምዳኛለች። እንዲህ ምንድን ነው የለመድከው? ገና እንዲህ እያለች ነው የምትመጣው። ከኋላ እንዲህ ማየቴን አልተውም። በቃ ግን ሼፖ ያምራል በጣም እኔ አንተ እዛ እሱ ያስቀረው እሱ ነው ማለት ነው። እግዚአብሔር ነው ማለት አስረግጬ ምነግር እዛ ማህበር ላይ የሚኖር እስከዛሬ ያየው የእሷን አቋም ያዘው ሴት የለም። ውድ የሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ የማርያም ሙሉ አቋምን እኛ አላየንም። እንግሊዝ ሀገር የነበረ ጊዜ አንዳንድ ፎቶዎች ይወጣሉ እንደ መረጃ። ይሁንና እስቲ እንቀጥል። ያስለመደች ነገር አለ። ምንድን ነው የለመድከው? ምን አለ መሰለህ፣ ያው በደንብ አድርጌ ጥርት አድርጌ ለአድማጩም በደንብ እንዲሰሙት ነው። ይወጣል እንደዚህ አይነት ነገር እኔ ሚዲያ ላይ እየስወጣ ሲጀመር እንደዚህ አይነት ማውጣትም አልፈለኩም ነበር። ለተወደድም ያ ነፃል ብዬ አይደለም የሚጠቅማል ብዬ አይደለም። ግን አንደኛ በቤተ ክርስቲያን ስም ስለመጣች ነው። ለኔም እኔ በንሳይ ጨርሼ ወደ ቤተ ክርስቲያን የተመለሱ ሰው ነኝ። አሁን ከሷ ከወጣው እንግዲህ ወደ አመት ሊጠጋኝ ነው። በቤተ ክርስቲያን ስም ስለምትቀልድ ብቻ ነው በዚህ የመጣሁት እኔ። እዚህ ጋር እሷ ቀሚሷ ለብሳ ጨዋ መስላ ቁጭ ብላ እናንተ ጳጳሱን ሳይቀር 666 አባል ብላ ነው የምትሳደበው። ራሷን ጻድቅ ራሷን ትልቅ አድርጋ ስለምታይ ብቻ ነው እዚህ እንዲህ እንደርስ ያደረገችኝ። እና ምን መሰለ ትምህርት ቤት መጣችና እዛው ጅጋ እያለን ምግቡ ምናምን የሚላክልን እዛ ሙሉ ግቢ ምናምን የተከራየ ነው። በጣም ተመችቶን ነበር። እንደው የሆነ ፎቶ አሳያለሁ እዛው ነው ራሱ የተነሳ ነው ከልጆቿ ጋር ምናምን ሆነን። ከዛ እስቲ ማረጋገጫ እንዲኖረን እሱ ጋር ፎቶ ይዟል ከልጆቿ ጋር ስታስተምራቸው ያስከው ነው። ያው ይሄ ፎቶ አረ ይሄ መሀል ያለው አንተ ነህ? መሀል ያለው እኔ ነኝ የተቀመጡት። ከዳርና ከዳር ልጆቿ ናቸው። በዛ በኩል ያለው ከአሜሪካን የመጣው ኤጅ ላይ ነበር ስታይ። አንድ ያዘውና ልንገር እዚህ ጋር በዳር በኩል ያለው ልጅ አየኸው? ሁለት እህቶቹ ተደፍረውበት ነው ሄደው እሷ ጋር ማለት ነው። እሷ ጋር ቁጭ ብሎ እያወቀ ያውቃል ይሄን መረጃ። ልጆቹ አንድ ወንድ ሁለቱንም የደፈራቸው እዚህ ሀገር ያሉ ልጆች ናቸው። እናትየው ጩሃ ይዛ ሄደች። እውይ አለች። በቃ ወዴት ነው ይዘ ሄደች? አሜሪካን ይዛ ሄደች። ከአሜሪካን የመጡት ከአሜሪካን መጡ።
ሶስት ሴት ይዛ መጣች፣ አንድ ወንድ ይዛ መጣች። ይሄ ልጅ ተስፋ ማርያም መጣች ሴት ብዙ ሰው ከውጭ ይመጣል እሷ ጋር ይሰበሰባል። እንደ ጉር ነው የሚመጡት ከውጭ እዚህ ያለው ማበርም ያውቀዋል። ይሄን መጀመሪያ ከእንግሊዝ ሀገር ስለመጣች መልእክቷን ነው የሚሰሙት እነሱ። መንግስትን ትሳደባለች፣ ጳጳሳትን ትሳደባለች። እኔ ቤተክርስቲያን ላሸሽና የመጣሁት እያለች የታላቋን ቤተክርስቲያን ህግና ስርዓት አክብር እናስከብር እያለች ነው የምትለው። ቀውጥ ስለምታደርጉ ሰው አመናት። የምትናገረው ነገር ምንድነው? የታላቋን ቅድስት ቤተክርስቲያን ህግና ስርዓት አክብረን እናስከብር ነው የምትለው። ትልቁ ጥያቄው ይሄ ነው። ብዙ ሰው ተሳስቶ የገባው በዚህ ነው። የውስጥ ነገሯን አያውቅም። ግን እንግሊዝ ሀገር ድረስ ሁሉ እኔ ሰዎቹን አገናኛለሁ። ምን አይነት ኑሮ እንደምትኖር እንደነበር፣ ምን አይነት ወንድ ፈልጋ የወንድ ሚስት ገላ ቲቦስ እንደቀበረች ሁሉ እዛው የወጣ መረጃ አብራራሊ። ማን ገዳይ? ራሷ እህተ በትን ማለት ይቺ እህተ ማርያም እኮ ገዳይ እሷ ናት። ቆይ ይሄን ልጨርስልን፣ የልጁን ስላነሳው ልጨርስና አመጣለሁ። ይሄኛው ልጅ ነው ማለት ሊማር ከኛ ጋር ሂዷል። ልጅ ነው ሊማር ሂዷል። እናቱ እንኳን መኪና ልትገዛለት ስትል ወላዲት አምላክ አልፈቀደችም። በዚህ መኪና ተገልብጦ ነው የሚሞተው። እንግዲህ የሷ ልጆች 18 ዓመት ስላልሞላቸው እንዳትገዢለት ብላ ስታስከረክረው አባቱ የሆነ የውጭ ጉዳይ የሆነ ስልጣን ነገር ያለው ነው እና እሷን አይከተልም። አፍሪካ ውስጥ የሆነ እዚህ ሀገር ውስጥ ነው የሚኖረው። ገዝቶለት ሄደ መጥቶ። ግን እናትየው የዚህ እናት እንደው እዛ ሆና ትሰማለች ብዬ አስባለሁ። ሁለት ልጆቿ ተደፍረውበት አልቅሳ ብላ አንብታ ማለት ነው ለእግዚአብሔር ነው የምሰጠው ወጥቼ ብትወስደው እውነትን ነው እኮ ወንጀል ነው ማለት ነው። በጣም የሚያሳዝን እኮ ነው። ከዚህ በላይ እኔ በ9 ዓመት ህፃን ሁሉ ልመጣልህ እችላለሁ። ገብቷል። እኔ ሚዲያ ላይ ወጥቼ ስናገር አርጎኩ ውሸት ነገር ከሆነ እግዚአብሔር ትንፋሽን ይዝጋው። በቃ ምን ያደርግልኛል? ምን ስላገ ይቺ እኮ ህዝቡ ሁሉ ያውቃታል። ተደፈሩ ያልካቸው ስንት ዓመት ልጆች ነው? እነዚህ ቢያንስ አንደኛዋ 15 ቢሆናት አንደኛዋ 17 ብትሆን ነው። በቃ ህይወታቸው በመተት ነገር ነው። ገብቷል። አንዴ ጠቋር የሚባል መንፈስ አላት ማናጀር እሷ ጋር የተቀመጠ በለላ ወንድ እሷ ሁመራ ታስራ ነው። አሁን ይኸውልህ እኔ ውሸት ቢሆን እንኳን እሷ እዚህ ቁጭ ብላ አስደፈራቻቸው ላሉ እሷ ግን ሁመራ ታስራ ነበር ያኔ እነዚሁ ሲደፈሩ። እውነታው ማውራት ስለምፈልግ ማለት ነው። ሁመራ መታት ግን አስደፋሪዋ ራሷ ናት። ይሄ ጠቋር መንፈስ አራጊ ፈጣሪዋ ነው። እሷ ጋር የሚያዝዝላትም እሷ ነው። ሁሉን ነገር የሚያደርገው ይሄ መንፈስ ነው። ቁጭ ብሎ ለዛኛው መጠጡት ማሰሪያ ምናምን እያለው እየወሰደ ልጆችን እየቀበለ ነው ወሰደው። የዳቦ ቤት መኪና ነበር። ዳቦ ቤት ሄደ፣ ሆቴል ላይ እየወሰደ ተጫወተባቸው። ሰማች እናትየው። አንደኛው አባ ገብረ መስቀል ጋር ዳንሳ ገባች። ይኸውልህ እንግዲህ እኔ ልጅ ነኝ አይደል? ዋሻው አይደል? አባ ገብረ መስቀል ማለት ላሊበላን የፈለፈሉ አባት ናቸው። ከሱ ወጡ ተገላግለው የስራቸውን እየሰሩ ነው። ቆዩ 2 ዓመት ሞልቷቸዋል። ልጅቷ እንኳን ሂዳ በእኛ ፊት መጣይተን እንዴት ያደረገኛለች መጠ ልጁን ስጠይቀው ምን ላድርግ መንፈሱ ነው አለ። ያኛው ደግሞ ምንድነው ስላሉ ሳጥኔን ያስደፈራት አለ። በግልጽ እኮ ነው። ልጁ እኮ ተገርፏል እኮ። ልጆቹ ግን አሉ አሁን በህይወት እንደዚህ አሉ። ወደ ውጭ ነው እንጂ አሉ። እኛ እኮ ክሰሱ እያልናቸው እኮ ነው። ደፋሪው መጥቶ ለ6 ሰዓት ያህል አንበርክከው በጧፍ ግረፉታለች። በጧፍ ሊያልፍለት ማለት ነው። አሁን ከኔ ጋር የተያዝ ይሁን የዝሙቱን ነገር ግፊት እንዴት እንዳለባለ ነገር እዚህ ጋር መጣለን። ይሄ ቀላል ጉዳይ ስላልሆነ ነው። በዓለም ዙሪያ ያላችሁ በተለያየ ሚዲያ አማራጭ ይሄንን ጉዳይ ማጥራት ውስጥ ስለምንገባ በተለይ ተደፈራችሁ የተባላችሁት ልጆች አድራሻችሁን እንፈልግና ኮሙኒኬት እናደርጋለን። እግዚአብሔር ልባችሁን ያጽናው። እውነት ይሄ ነገር ተፈጽሞ ከሆነ ማለት ነው ምን ሰማው ነገር ትንሽ ለጆሮም ስለሚከብድ እንግዲህ ብዙ በተለይ ኤርትራኖች ከውጭ የሚመጡ ሰዎች ይበዛሉ። እዚህ ሀገር ካለው ምን እየሰሙ ነው የሚመጡት? ደፋሪውን 40 ሰው ነው የገረፈው። እኔ ብቻ አይደለሁ እንደደፈረ ማህበርተኛው በሙሉ ያውቃል። እሷ ጋር የተሰገሰገ በሙሉ ለምን ነው እኔ ብቻ ምጮኸው? ከሷ የወጡት ሁሉ ያውቃሉ። እኔ በላቸው ብቻ አይደለም አውቀው አንድ ሰው አይደለም 40 ሰው በላይ ነው ቤቷ የተሰራ የተገረፈው ተንበርክኮ በጧፍ። ምንድነው ግርፌው? ደፍሯል። በጧፍ ግረፉት አለች። ከደፈረ ወደ ህግ ነው መሄድ ያለበት። በጧፍ ተገርፎ ሊያልፍለት አለፈለት ተውት አለች። ይኸውልህ ከኔ ጋር ግንኙነት ነው አሁን ልነግርህ ነው። አሁን ቀጥታ ሄጄን ከኔ ጋር ሴክስ እናደርግ ነበር ግንኙነት እንዴት አድርገን ምናምን በቀጥታ ሰው አሁን ለመሸከም ለእንትን ይሄ ዝም ብሎ ነው ምናምን ሊል ይችላል። ግፊቷ እዚህ ድረስ ነው። ሰዎቹን ሁሉ የምታስደፍረው ዲንት ይላትም እሷ ለመሰለ የዝሙት መንፈስ ራሷ ላይ ስላለ ባሏንም በዝሙት መንፈስ ስለገደለችው ወደ እኔ ልመጣልህ ስል ነው አሁን ያነሳሁት። ይገብቷል እንጂ በመደፈሩ ገና ለላም አለ የ9 ዓመት ህፃንም አለች እያለቀሰች ነው ቁጭ ብላ በሱ እመጣልሃለሁ ችግር የለም መሰለ እኔ ከወጣው ላይ ቀር ከተናገሩ ላይ ቀር በደንብ አስረግጬ ነው መነግራት። የ9 ዓመት ህፃን ኩላ ተደፍራ ቁጭ ብላለች። እናትየው እያለቀሰች ከቱርክ መጣው። ብዙ ሰው የሚጎዳው ከውጭ እየመጣ ነው። አሬ የተጨመላለቀ ነው። አንዱ 5ቱን ለደፈራ አለ በቃ እኔ አሁን ትልልቅ ናቸው አይደል? 5ቱን በቃ እንደዚህ በተራንትን ያላቸው ደፍሯቸዋል ነው ምንድነው? ከዚህ በላይ ምን አለ ታዲያ? ይሄ ግን የኛን ሚዲያ ይኸውልህ በዓለም አቀፍ ያለ የመንግስትም የህግ አካላቶች የሚያዩት ጉዳይ ነው። ይሄ ሁሉ የሚፈጸመው እዚህ እህተ ማርያም ቤት ወይንም
ማን ነው ስሟ የሚባለው በሃይማኖት ስም የተሰበሰበው ሰው ላይ የሚደርስ ግፍ ነው እያልከን ያለው? ይኸውልህ ተበትን ከራሷ ቤት አታስደርጉም። ፎቅ ተከራይታ ታኖራቸዋለች። ማህበርተኞችን ባል ማግባት አይቻልም ውጭ አትይሩ ነው የምትላቸው። እዛው ሲደፋፈሩ ይውላሉ። በቃ ማለትም አፓርታማ ትከራያለች። 40 ሺህም 30 ሺህም 50 ሺህም ትከራያለች። እንደ ገስታው ይሆናል ማለት ነው። እሱ ይሆናል። ሰዎቹ ይመጣሉ ከውጭ ሻንጣች ከኤርፖርት ነው መኪና የሚቆመው። ቤተሰብ ጋር መሄድ አትችልም። አንተ ከውጭ ስትመጣ ቤተሰብ ጋር መሄድ አትችልም። መኪና ይመጣላል አለ የተዘጋጀ መኪና አለ። ያን ክሮዘር መኪና አለ። እቃ አንጭሮ ምንጭሮ እሷ ጋር ነው የሚመጣው። እቃ መጀመሪያ የሚመጣው እሷ ቤት ነው የሚረግጠው። ጸበል ይረጭ ነው የሚባለው። ያ ሻንጣ ይረጫል። በዛው በቃ እሷ የምትፈልገውን ትወስዳለች። ከዛ ሆቴል ወደ ፎቅ ነው የሚሄደው። ቤተሰብ ጋር ከሄድክማ ቻው ነው የምትባል። በዚህ ውስጥ ቆይ የተበደሉ አንተ እዛ አብሬ ልጅ ነኝ ስላልክ ብዙ ሚስጥር ታውቃለህ። የተጎዱ አሁን እንደዚህ እንደ ልጆቹ የተደፈሩ ከባላቸው የተለያዩ ከሚስታቸው የተለያዩ የሞቱ የተጎዱ ይኖር ይሆን? በጣም ብዙ አሉ። ዘውዴ የምትባል አሁን 24 ሻንጣን ይዛ የመጣችው ብሯን ወርቋን ሳይቀር ሙሽልክ አድርጋ በላቻት። እሷ ሐኪም ቤት እንዳትሽ ተብላ ሞተች። እግዚአብሔር ነው ሞተች። እኔ መወዳት ማለት ነው። እውነቴን ነው። እግዚአብሔር እኔ እኮ ተራ ነገር አይደለም ማወራው። እግዚአብሔር ሞተች። ሐኪም ቤት እንዳትሽ ብላት እኮ ነው የገደለቻት። አይናችን እያሳዘነች እይ ጠቋር መንፈሱ ነገ ትሞቻለች ዛሬ ይራታል አጠገብ ቁጭ ብሎ ሰው ግለላ ዝም ብሎ ውሸት ነው የሚመስለው። ሰው ሞተች ቁጭ ብላ ማለት ነው። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ይሄ ትንሽ ከአይምሮ በላይ ስለሆነ ይህንን የምትመለከቺ እህተ ማርያም ወይንም እንግዲህ በዚህ ስም ስለምትጠሪ የሀሌታ ሚዲያ ነገሩን መተሽ እንድታጣሪ ራስሽ ባለቤቱ በተለይ ስለ እምነት አቋምሽ ስለ ጠቅላላው ነገር የትንሽ ወንጀልም ብዙ የተቀላቀለበት ነገር ስላለ በዚህ ጉዳይ ላይ የሚነሱ እንግዲህ አብሮሽ እንደ ልጅ የነበረ ማረጋገጫ ደግሞ ከስጋ ልጆች ጋር ፎቶ እኛ ጋር የተላኩ መረጃዎች ስላለ ነው የምናወራው። እሺ እንቀጥል። ትንሽ ስሜት ያደርጋል። ኤኒዌይ እስቲ ይሄ ትንሽ ከስቱዲዮ ውጪ እናወራና እንመዘግብና ያለውን ነገር ይዘን ቀርባለን። ቅድም አንድ ነገር በላይ ትንሽ ተረበሽኩኝ። አንተ ይሄንን ስታይ ራስ የዝሙት መንፈስ ወረረኝ ነው የምትለው? ይኸውልህ ምን ታረግባለች መሰለህ? ስትፈልግ ግንባርን ትስማለች፣ ስትፈልግ ደግሞ መንፈስ ነው ብላ ታፈስብና፣ ስትፈልግ በቅባ ቅዱስ ደግሞ ልሽለት እኔን መንፈስ ማስረሳጀት ትላለች። ከዛ ይኸውልህ እኔ ዝም ብዬ እንቅጩን ስነግርህ አምጥቼ እዛ እጅጋ መጣ ቁጭ አድርጋ ትምህርት ቤት አስቀርታ እኔን መጀመሪያ ትነካካይ ነበር። ያልሆነ ነገር ውስጥ እንደምከተኝ ነው ያውቃል። የሴት መንፈስ አለብህ ብላ አስነስታ እቤቷ ውስጥ እንደ መንፈስ አድርጋ ነበር ማገለግላት። እኔ የሴት መንፈስ አለብህ ብላ በጣም ቆንጅዬ ናት ትላለች። ሁሉም ስለሚያውቁ ማለት ነው የሚያውቁት ነው። በጣም ቆንጅዬ ናት እያለች እኔን ግቢ ውስጥ ነበር የምታሽከረክረኝ የነበረው። ከዚያ ወርና እሷ ምርር ስታደርገኝ ወደ ዝሙቱ እንደምትከተኝ አወቁ። ለምን 7 ዓመት ያ 6 ዓመት ጎዳና እኔን ያውቀዋለሁ። ሁሉን ነገር በቃ ገብቶኛል፣ አውቀዋለሁ። ከውጭ እንደመጣው ሰው አምናት አይደለም እዚህ ጋር እንትን የምለው እኔ በደንብ ተረድቻታለሁ። ተነሳውና እዛ ሄድኩኝ ትምህርት ቤት። ከዛም አልቀረልኝም፣ ተከትለኝ መጣች። እዛ ቁጭ ብዬ ይኸውልህ መጣ ውሃ ሙቁልኝ አለች። ምን አለች? በጣም ሎሚ ትወዳለች፣ ጨዋላ አንበሳ ባዝ ለምትወደው ሰው አለ። እግሬን እሸኛለችኝ፣ እግሬን እሸኛለችኝ። ባቷን ማለት ነው ባቷን ሎሚ ውሃ አዘጋጅቼ በጨዋቼ በቀምለክ ትእዛዝ ነው። እሷ ያዘዘችው ነገር ካላደረክ ደግሞ ከባድ ነው። ወይ መታሃለሁ ትላለች ወይ እንዳልሆነ ነገር የምታረግህ። ያ ነገር ሆነ። ሳሽ አደሩ ምን አደሩ ትምህርት ቤት አስቀረች። ታሻት ምን ይሰማ ነበር? መቼም ምን አውቃለሁ እኔንማ ድቁና ሁላ መልስላለሁ ብላ ስትቀልድብኝ ኑራ ጸጋ ነው ትምህርት እንዲገልጽልህ ምናምን ነው። ድቁና እሷ መላሽ እንዴት ነው የምትመስለው? እኔ ማርያም ተገልጻልኛለች ጸጋ ላይ ነው የምትለው። 7 ትውልድ ወደፊት 7 ትውልድ ወደ ኋላ የማየት ጸጋ አለኝ መንፈስ ቅዱስ ስለኛል። ጥያቄ ግን ልጠይቅህ። አንተ እስከ ድቁና ድረስ የቤተ ክርስቲያን ትምህርት ተምረሃል። መቼም ፈጣሪያችን እግዚአብሔር እንዴት እንደሚሰራ ታውቃለህ። እውነት ነው። ልታስተምርም ትችላለህ። በምን አይነት ጥበብ ብትጠቀም ነው ይሄንን? እንዴት ነው ድቁና? አንድ ያውም ይቅርታ አድርግልኝ፣ በቤተ ክርስቲያኗ የሴት አገልጋይ አይታወቅም። በሌላ ቤተ እምነት ሊኖር ይችላል። ልትመልስልህ የምትችለው በምን አይነት መጽሐፍ ቅዱሳዊ ትምህርት ወይንም መረዳት ነው? ይሄንስ እንዴት ልታም? አንተ እውቀቱ አለ፣ ሌላው ሊታለል ይችላል። መንፈሳዊ ነገር ላይ እውነት በቂ ትምህርት ይዞ እንግዲህ ቅድም ብለሃል፣ የቆሎ ትምህርት ተምረህ እስከ ድቁና ስትደርስ ጠንካራ ትምህርት ትማራለህ፣ አገልግሎት ታውቃለህ። እንዴት ተታለልክ? እንደው ግራ ገባኝ። ምን አለ መሰለህ መጀመሪያ ነገርኳት እኔ እንጂ መዋሸት ስለማይመቸኝ እኔ እንደዚህ ነኝ። 7 ዓመት ሙሉ ድቁናን በውስጥ በቃ ሄዷል፣ የለም አፍርሼዋለሁ አልኳት። በጎዳና ህይወቱ አፈርሳለሁ። በጎዳና ህይወቱ 7 ዓመት ያልቆይቻለሁ እኔ የለም ተስፋ ሁላ ቆርጫለሁ። ይሄን ያህል በእንደዚህ እጄ ቤተክርስቲያን ከዚህ በኋላ እጄን ተሰብሮ እዚህ አገለግላለሁ የሚለው ነገር በቃ የለም፣ ከአይምሮ ይወጣል። አቅሜም አልፈቀደም። ያን ያህል ገንዘብ ማግኘት ከቤተክርስቲያኑ እንትን አላልኩም። በቃ ተስፋ ቆርጫለሁ በሚለው የለሁም ነገርኳት። እሷ ጋር ሄጄም እንደዚህ እኔ አልችልም አልኳት። አይ እኔ እኮ ማርያም ትገለጽልኛለች
በዙሪያ ያሉት ሁሉ የወላዲተ አምላክ አገልጋይ ናት እንዳለ አሉኝ። ሁሉም ማርያም ትገለጽ በክርስቶስ ክርስቲያን የማይመለስ የለም እኔ ነኝ የምመልስልህ አለችኝ። በምን አይነት መንገድ እንደምትመልሰው ግን እየጠበቅኳት ነበር። እኔ አልመለሰችውም እኮ አሁን እኮ ወስዳ ዝሙት ውስጥ ነው የከተተችኝ። እኔን እኮ ገብቶሃል። አሁን አንተ ዲያቆኑን ማገልገል ያለብህ እኔ ጋር ልብሰ ተክህኖ ሁላ መልበስ አለብህ አለችኝ። ኧረ ተይ እያሉ እየገፈው እምቢ ስትል አንዳንዴ ስታስገባኝ ይደበቃት ሁላ ነበር። እኔ ወንዶች አረዛ ጋር ቡችሎች አዘርጉ የተማርከው ትምህርት ይፈጥርብሃል። እውነቱን ስለምታውቅ ምትለው ነገር አባቶች እንዳስተማሩ አይደለም። እሸሻት ነበር። አረዛ ታባራች ወይ እንዲሰጥ ይሩማ አንድ ቀን ነው ቃል የገባችልኝ ካረገችልኝ የሌሎች ሁሉ ጓደኞች ሁሉ እንደዚህ ያደርጋች ከጎዳና ላይ አንስታ አንተ በቃ እቺ ባጃጇ ናት የያዘች። በቃ እኔ ሌላ ነገር ምን ባጃጇ ይዛለች። አዎ ባጃጇ ያሰብክ እዚህ ነገር ውስጥ ሁሉ ገብታል። አዎ ግን አንተ ቅድም አንድ ነገር ስትል ነበር። እሺ ከኋላ እየተከተልኩ አያት ነበር ብላ ፍቅር ቢጤ ይዞ ነበር። ይኸውልህ ከጅጋ ጀመር ነው አልኩ እኮ ጅጋ ጀመር ነውና ያው መጣች አይደል እዛ በቃ እንደዛው ከትምህርትም ቀርቼ ማታ ላይ መጣ አራግብልኝ አለች። ደነገጥኩኝ። በቃ ከሩቅ ሀገር ስለመጣች ሙቋት ነው ምናምን ይሄዳል። ምንድነው ቆየህ ነው ያለች። ቆጣ ብላ ማለት ነው። ምንድነው ቆየህ አለች ስለ በቃ ይዘው አፈፍ ብላይ ቁጭ ደነገጥኩ። እኔ አፈፍ ያዘች ደነገጥኩ። በቃ ምን እንግዲህ ታውቃለህ ማለት ምን ብዬ ልንገርህ። በፊትም ደግሞ ጭንቅላት ውስጥ የተሳለ ነገር አለ ሳሻቱ እያለ ጎበዝ ምናምን ስትለው ወዳደቻ እንግዲህ በባዚሊስ ታሽውና እንደዛ አድርጌ ጨርሻለሁ ሳሽ ምናምን ውዬ ትምህርትን ይግለጽልህ ብላ ግንባሬን ስመም ብላ ታኝታለች እኮ። እኔ ግን ይሄ ነገር እንደመጠን ያውቂው ጭንቅላቴ ላይ ተስሎብኝ ከዛ በኋላ ያዘች በቃ በዛው ጀመር ነው ማለት ነው። ገባሁበት ከዛ ፍቅር ያዘ። ከዛ እንደዛ አደረግን ወይ ለምን ነው እዛው እንደዛ አደረግንና ምን አደረገች ጠዋት ስትል ትምህርት እንዲገልጽልህ ግንባሩን ሳሚው ብላኛለች ብላ ግንባሬን ስማኝ በዛው ሄደች። እንደዛ አድርገህ ትምህርቱን ይግለጽልህ አለችኝና ግንባሬን ስማኝ ሄደች። ጠዋት ወደ አዲስ አበባ ስትመጣ መጣችን። አንድ ወር ምናምን አልቆየችም። ኧረ እንደዛም አይሆንም ልጇ አንደኛው ሁለተኛው ልጇ እንደዚህ በላቸው አኮረፈ ያላወራኛል ምናምን ብሎ አላት። የሆነ ግጭት ነበር ሙዚቃ ምናምን ስለሚከፍትብኝ ያዘ መንፈሳዊ ነገር ነው የምንከፍተው እና ትንሽ ጣልተን ና ፈልገዋለች። ሲጀምር እሱ ነው ትምህርቱን በቃዋለች። እግዚአብሔር ነው ማለት ልጆቹ እዛ ያሉት ሁሉም ደውላ ስራቸው አልመጣው ይሏቸው አራት ማለት ደውላ ስራቸው አልመጣው ይሏታል። ሁሉም ና በጣም ነው የምፈልግ አለችኝ ማለት ነው። ከዛ ጠራችኝ። ትኬት ወዲያው ተቆረጠና መጣሁኝ። ከዛ ከመጣሁ በኋላ ምን አደረገች መሰለህ? ከቤቷ ስለ ማርያም አለ ያው ግፊቱ እየመጣ እኔን ያስወጣው ስለ ማርያም እነግርሃለሁ አላት። የሙሴ በትር የምትለው ትልቅ አንድ የባለስልጣን የምትለው ትንሽ የመቋሚያ ያላት አንድ የመክሊት የምትለው መቋሚያ ያላት በዛ እንደዚህ ያደረገችና እንደዚህ አድርጋ አስማለችኝ። እኔን ቃል በቃል ማለት ነው። ከኔ ጋር የምናገረው ነገር ከተናገርኩ እኔ ስልጣን አለኝ በሞት የማሰናበት አለችኝ። አይደለም አንተ ጳጳሳችሁን ሁሉ መግደል ስልጣን አለኝ አለች። እዚህ ቁጭ ብዬ አሁን አቡነ ማትያስን ጥለዋለሁ አለች። ትነግራቸው ጥያቄ አውቃለሁ ብላ ሁላ ትነግራቸዋለች ለማህበርተኞች እውሮች ስለሆኑ ስለማያዩ እንጂ ማለት ነው። ግልጽ ነው። በአፏ በአንደበቷ ነው የሚሰሙት። የሞት የማሰናበት ስልጣን ያለኝ አለችና እንዲህ አድርጋ የምንጣፉ ላይ አስተኝታ ትልቅ መቋሚያ እንደዚህ አድርገች ላይ ጥላብኝ ከኔ ጋር ግንኙነት ያደረከውን ከኔ ጋር ያደረኩትን ብናገር ቃል በቃል ማለት በሞት ለማሰናበት በሞት ሊያሰናብቱኝ አንተ ነው የምትላቸው በሞት ያሰናብቱኝ ፍቃድ ተሰጥቶኛል በሚለው አስማለችኝ ማለት ነው። ከዛ በኋላ እንደ ልቧ አደረገችኝ እዛ ቤት ውስጥ። እኔም ፈራው ስልህ ምንድነው እዛ ጋር የሚጠጣ ነገር አለ ምታጠጣ የቅድስት አርሴማ እያለች ደግሞ ማር ምትሰጥህ አለ ሰው ምትይዝበት ያን ሁሉ ታረግብኛለች። ከዛ በኋላ ልጆቿ ትምህርት ቤት ናቸው። እሷ እንደ ልቧ ተመቸዋት ማለት ነው። ያስገባች ነገ ዛሬ በቃ ገዛላን ትላ እንደውም አሁን መንጃ ፈቃድ አውጥተህ የኔ መኪኖችን የምፈልገው መኪና ትነዳለህ ምን ትላለህ እያለች ማሳሰር ነው ያዘችው። ለካ ነው በቃ ጠቅል ያዘች። በጥቅምም ተታልሃል ማለት ነው። እኔማ የምትነዳ ስለሆነ አዎ ከጎዳና ላይ ተነስ ያን ነገር አድርጊልኝ በቃ ልሂድ። እኔ መጀመሪያ በሃይማኖትም አልመጣሁም በምንም አልመጣሁም እኔ ልሂድ በቃ ምን አለኝ ብዬ ነው ያልኳት። አይሆንም አንተ ከኔ ጋር ናለች ይሄ ነገር ጉድ ይወጣብኛል ብላ ስለፈራች በዚህ ያዘችኝና መንጃ ፈቃድ አውጥታልኝ መኪኖች ሁሉ መንዳት ትችላለህ አሁን እያለች መንሲም ይሆነ የምነዳው መኪና ነው ጸቡ የሚያመጣው እዚህ ድረስ የደረስ ነው ማለት ነው። የሷን መኪና የትኛው ማንም አይነዳው። ምን ያህል መኪና አላት? ወደ 3-4 መኪና አላት። ያን ሁሉ መኪና ማህበርተኛ ነው የሚገዛው። BMW ታሪክ የኢትዮጵያን ድል የመለሰ መኪና ተብሎ የመጣ ነው። ማልገባም ምን ማለት ነው? የኢትዮጵያን ድል ስታጀጅላቸው ነው እንጂ የኢትዮጵያ ድል ንግስት ኤልዛቤት ወስደዋለች። የእንግሊዟ ንግስት ናት። የእንግሊዟ እኔ ደግሞ ከእንግሊዝ የኢትዮጵያን ድል ይዤው ገብቻለሁ
ይሄ መኪና አብሮኝ የመለሱት መኪና ነው። እነ እስጢፋኖስ ዘለቀ ወስደውብኝ ነበር መልሼዋለሁ። የኢትዮጵያን እድል መኪና የገዛው ነው። እኔ ቤተ መንግስት ገባለች እንደ ሙዚየም ሆኖ ከስር እንዲህ ገብቶለት እንዲህ ይሽከረከራል አለች። ቁጭ ብሎ እንዲህ ነው የሚሽከረከረው አለች። እድል የመለሰ መኪና ነው አለች። ይህን መኪናና ማንም አይነዳው ማለችና ሾፌሯ ነው ወይ አሁን ልጇ ነው ወይ ያን መኪና ይዤን ስወጣ ነው ይህ ነገር አክሲደንት የደረሰብኝ እኔ ላይ ማለት ነው። ይዘን እየሄድን ነዳጅ ምናምን ልንቀዳ ወይ በላ ማርያም ጋር ስንደርስ ነው። እዚህ ጋር ግን ማልፋታ ጉዳይ አለ። ጀመርከው እንደዚህ ሽፍንፍና አድርገህ ማታልፈው ዓለም ዙሪያ ያሉ አድማጭ ምን ነው ተሾሜንን ሳይጠይቀው ይሉኛል። እሺ ጠይቀኝ። የፍቅር ግንኙነታችሁ የጠፋ ነገር ውስጥ ገባ። በግል ፍቅር ይዟል በጊዜው አሁን አይደል ማለት እኔ እንግዲህ ከኋላማ ያለው ምናምን ያልኩህ በቃ ደስታ ነው የሚሰማኝ የመውደድ ውስጥ ነው። አንደኛ ደግሞ ተሰራርቀ ነው የምታደርገው። እዛ ጋር ኗሪ ሰዎች አሉ እዛ ጋር የሚኖሩ እኔ እኮ ማታ ላይ እኮ ነው ሁሉም ከተኛ በኋላ ነው ይሰርቀኝ ወይም ቀን ላይ እኮ ነው የሚሆነው እኮ ሁሉም ከሄደ በኋላ ምን አደረገች እርግብ በጣም ታስቅሰው እኮ ነው እርግብ ወፎች አማሩኝ አለችና እርግብ አስመጣች። እኔ ለሚያዛ ግቢ ውስጥ ማለት ነው ሁለቱ ልጆች እዛ ትምህርት ቤት ናቸው ያሉት። እዚህም ትምህርት ቤት ናት ሴቷ የምትማረው። ውጭ ላይ ነው ሁለት ልጆች የሚጠብቁት በሩን ከግቢው ውጭ። እቤት ውስጥ አንተ ነው የምትውለው ተፈቅዶላለች። አንድ መነኩሴ ያሉ እሳቸው አንድ ክፍል ግቡ ከተባሉ አይወጡ። ከዛ ቀን ላይ ራሱ ይመቻታል። በዚህ እኔ እርግቦችን ስጠብቆላለሁ እዛ ቀን ላይም ካሜራ ጠራኛለች እዛው ከክፍሏ ማለት ነው። ቆይ ግልጽ ለማድረግ ሴክሹዋል ነገር ትወዳለች ማለት ነው። በጣም ነው የምትወደው። እንትን መክሊት ብላ ሰብስባ ሴክስ እንዴት እንደምታደርጉ አስተምራቸዋለሁ ብላ ትምህርት አስተምራለች። አልገባኝም። መክሊት ብላ ሰብስባለች እሷ ወጣቶችን ወሬዛ ማለት ነው ወጣት ማለት ነው ያላገባ የጋብቻ ትምህርት ነው። መክሊት ማለት ስጦታ ነው አለችና ስጦታ ነው ብላ ሰበሰበቻቸው። ልታጋባ እኮ ነው እርስ በርስ ማጋባትም ጀምራለች። አሁን መክሊት አለችና ሰበሰበች ያላገባውን ማለት ነው። አግብቶ የፈታውም ችግር የለውም። እሷ ይኸውልህ የኔን ብኩርና ብቻ አይደለም መልስ ያለችው የብዙዎች መልሳለች። በሷ መልሽላለሁ ምናምን ነው የምትላቸው። ችግር የለባትም። የብዙ ሴቶች ስታለቅስ አንዷ ወለታና የምትባላለች አንዷ ጓደኛ ወለተ ኪዳን የምትባላለች እንዴ ዓለም ስማችን ለሚጠራብናል እያሉ ስልችት ስላደረጉ ነው ማልጠራቸው። ስትመለስላት ለኔ ለምን አይመለስም ብላሰች በቃ መልሼልሻለሁ አለቻት። ይሄ እንዴት እንደሚጀጃሉ ራሱ በቃ ምን እኔ ድንግል ነኝ ከዚህ በኋላ ነው የሚሉ በቃ ተመልሶላቸዋል ማለት ነው። ይሄም ተመልሷል ይባላል። ቆይ ታረግና ሁሉንም ሴክስ እንዴት እንደምታደርጉ ትምህርት አስተምራችኋለሁ የአልጋ ላይ እንዴት እንደምታደርጉትና ሁሉ ይተናገረች አይደል ሁለት ያደርግሽ ጥንድ የከለ አጋብታችኋለች ሁሉንም ገና ሰርግ ሲሆን መጀመሪያ የምትነግርህ እሷን የምትነግርህ የእሷ ሚስት አባጣም ጎባጣም ቆርጣም ጠማማም ትሆን እሷን ነው የምታገባ ብላ ካለችህ እሷን ነው የምታገባ አለቀ። ደንቆሮም ትሆን አይባልም ሰው እሷን አትብላላል አንተ አትፈልጋትም። ሃይማኖት ታጋባለች በደንብ አንተ አትፈልጋትም ልበል። አንድ ሴት አሁን አንድ አሮጊት ነበረች እድሜዋን ሁሉ ጨርሳ ሱዲን ነው ምናምን ብርቱ ላይ ነበረች ማግባት ፈልጋ መጣ። በጣም ሽማግሌ እኮ ናት። ጋሸ ማነ የሚባል አለ እሷ ጋር ጠይቋት ራሷን እህተ ማርያም ጠይቋት ላግባሽ አላት። ሽማግሌ ነው በጣም ኤርትራዊ ነው። በጣም በዓለማዊ ነገር ያሳለፈ ነው። በቃ ምን ልበል በዚህ በዱርያ ዓለሙ ልበል እንዴት ብዬ ልንገርህ በጣም በላይፍ ህይወቱን ያሳለፈ ነው። ላግባሽ አላት። አፉን አውጥቶ እህተ ማርያም አላት። በጣም ትመጪ ቅርጽሽ ሲያምር ሸፕሽ ሲያምር በእናትሽ ላግባሽ አላት። ላግባሽ ብሎ ስራት እንግዲህ ሽማግሌ ነው ነቃው በጣም ሽማግሌ ነው። ሌላ ቤት ሄዳ ተከራይ ብላ አስወጣቸው። እሷ ጋር ነበር የሚኖረው ሌላ ቦታ ሸኘችው። እነዚህ መክሊቶችን ሁለት እያደረገች ያመጣች ሴክስ እንዲኖር ታስተምራለች። እዛ ውጭ ሀገር የለመደችውን እኮ ነው እዚህ ጋር የፈጸመችብን እኮ እኛ ጋር መጣ። ካንተ ጋር በዛ አይነት ነው ደፈረችኝ እኮ አሁን እኮ ይካሩ የደፈረች እሷ የደፈረችኝ እኮ በዛ አንተ በምታደርገው የጋብቻ በምታሳያቸው እኔ ላይ ፈጽማ ሳየችኝ። እሷማ እኔ ላይ ፈጸመችው እኮ እኔ ተይዣለሁ በእንደዛ እንዳታደርግ በሞት አሰናብታለሁ ተብያለሁ። እኔም ፈርቻለሁ ደንዝጄ በዛ ሰዓት ያን ሁሉ ነገር ስለምታስውጣኝ ትጠጣ ነበር። መጠጥ ማለት ይሄን አመድ አይነት ነገር የሚመስለው ያ መጀመሪያ ጠጥቻለሁ። ግን የማይቆረ እንደ ዋይን ነገር ምናምን ኧረ አይቻልም። ውጭ ፓስታ መኮረኒ መብላት አይቻልም። እኔ ከሷ ቤቶች ውጭ ምግብ መብላት አልችልም። ውጭ ለደቂቃ መውጣ ከሆነ አስፈቅጄ ነው የምወጣው። እሷን ሳላስፈቅድ የሆነ ቦታ ሱቅ መውጣት አልችልም። አይቻልም። እኔ አይፈቀድልኝም። እዛው ግቢ ውስጥ አይቻልም። ግቢ ውስጥ ብቻ ግቢውን ከፍቼ መውጣት አልችልም ያለ እሷ ፍቃድ። እሷ ከፈቀደችልኝ በቃ የሆነ ሴኩሪቲውን የሆነ ነገር በጣም አስቸኳይ ነገር ካልሆነ እንጂ የኔ አይፈቀድም። ምግብም አልበላም። ምግብ በልቼ መጣ ከሆነ ራሱ የሚጠጣ ነገር ሰጠችኝ ያልክ ሌላ የሚዋጥ ነገርስ ምናምን የሚጠጣ ቤቷ የሚዘጋጅ እኮ ነው። ራሷ ነው የምታዘጋጀው። የሚዋጥ ነገር የሚዋጥማ እንደማር ነገሮች ምን እንደምጨምርበት አላውቅም። 40 ክፍሉ እያለች በዛ ሰጠኛለች።
እኔ ደግሞ የአርሴማ እንድትፈወሱ ነው የምትለን እሷ። ለኔ ብቻ አይደለም ለሁሉም ነው የምትሰጠው። በጣም ባርግ ነው ማጣራት ዝም ብለህ ሳንጠይቅ እንዳናልፈው ብለን ነው። እሺ አንድ የተከለከለ መድኃኒት አለ የወሲብ ቀስቃሽ ወይንም ሰዎች ወሲብ ከማድረጋቸው በፊት ቫያግራ ነው ምናምን የሚባል እሱን ትጠቀም ነበረ? አዎ እንደውም እዚህ ላይ አሁን በዚህ በሴክስ እንትን ላይ ጨርሰን እንድና ወደ ኋላ ወደፊት ከምንመለስበት ይኸውልህ ምን ታደርገኛለች መሰለህ ያን ነገር አሁን እንግዲህ ምስክር እንዲሆን ሁሉም መክሊቶች ባሉበት እሷ ጋር ያሉ በሙሉ ሴክስ ታስተምራለች ብያለሁ። ሁሉም ያውቁታል። ከኔ አፍ አይደለም እየወጣ ያለው ቁጭ አድርጋ ነው የምታስተምራቸው እንዴት ግንኙነት ማድረግ እንዳለባቸው። እንግዲህ ስታይሉን እንኳን የምታስተምራቸው እኮ እንግዲህ አንድ እግዚአብሔር የተገለጸልኝ ሴት ብላለች። አንድ ወላዲት አምላክ ተገልጻልኛለች ብላ ቁጭ ብላ መንፈሳዊ ናት ብለህ ተጠግተሃት ይሄን ነገር ካስተማረችህ አሁን እኔ ቆይ እስከ ዛሬ ቆይቼ ሚዲያ ላይ መውጣት አይደለም እያወቁ ለምን እንደማይወጡት እኔ ልውጣም ማለት ነው። እዛ ያለው ጉባኤ በዚያ ተበክሏል እያልከን ነው? አዎ ሁሉም ተበክሎ እያወቁት ነው ጆሮ ዳባ ልበስ ተብሎ የተቀመጡት። ግን አልፈርድባቸውም። አያያዟ የረቀቀ ነው። ሰው ግን ግራ ይገባዋል። እያወቁ እነዚህ ደናቁርቶች ይላል። እንደዛ አይደለም። በጣም ከባድ አያያዝ ነው የምትይዘው። ይሄንን የግብረ ስጋ ግንኙነቱን ትምህርት ታስተምረው እኔ ላይ ራሷ ፈጽማ ሳየችኝ። በቃ በምን አይነት መንገዱ እንደምታደርግ ገብቷል። አሁን እኔን እንኳን እንደዚህ አስተኝታኝ እንዴት እንደዚህ መጣ ትወርቅብኛለች። በቃ እንደው ለኔ ራሱ ቅፍፍ ይለኛል እንዴ ሲናገረው ራሱ ማለት ነው። እውነት ነው የምልህ ተሾመ፣ እውነት ነው የምልህ እግዚአብሔር ለኔ ራሱ ለመናገር ማለት ነው። ምንድነው ይልሽ የሚያወራው ምን አይነት ቱሪናፋ ነው የሚለው ሰው ራሱ እንዴ ሰው አይደል የምታወራው። ይሄ ማረጋገጫ አለ። እውነት ነው መቼም ክርና መርፌ ስትሆኑ ማረጋገጫ ቪዲዮ ወይ የድምጽ አምጣ ነበረኝ። እኔ ፎቶ ለአንድ ሰው ራሱ አሳይቻለሁ። እኔ አሁን እሷ ጋር ስትኖር ይኸውልህ አንተና እኔ ኮንታክት ነን። አሁን ያወራውህን ለሷ ካልተናገርህ ያ ቀድሞ ከተናገረ ትጠብቃለች ዝም ብላ። ከአንድ ሰዓት በኋላ ወይ ከሁለት ቀን በኋላ እንደምትናገር ከሆነ አንተ የለም 1 ዓመት ወይ 6 ወር ተቀጠህ በቃ የሆነ ክፍል ይሰጣል የሆነ ቦታ ቁጭ ነው የምትለው። መናገር አለብህ። ኃይለኛ የመረጃ ኔትወርክ አለ ማለት ነው። እኔ ስልክ ነበር ብዙ እሷና እኔ ሆነን ራሱ እንደዚህ እርቃናችሁ ፎቶ ነበረኝ ስልኬ ላይ እንደዚህ ቁጭ ብለን እንኳን አውቂ ዝም እየሷ ሳቴው እንዲህ ግድግዳ ላይ የሚሄደው ገብቶሃል አይደል? እኔ ስልክ ሻወር ራሱ ጠበይ ብላ እንደዛ ያጠቧት ነበረኝ። ሻወር ታጥባታል? በቃ እኔ አጥቢያ ስለማውቅ ማለት ነው። ምንም የቀረ ነገር የለም። ምንም የቀረ ነገር የለም። ስለ መድኃኒቱ አልጨርስክልኝ። ቆይ በዚህ ልምጣልህ። ፎቶ ነበር ይልል ነው። እኔ ለአንድ ሰው አሳይቼ ነበር። ምንድነው ብሎ ነው የደነገጠው። ለሌሎች ለምንድነው ማታሳያቸው ብትለው ውሸታሞች ናቸው፣ ሆደው ነው የሚናገሩት፣ ወሬኞች ናቸው። እዚያ ያሉት በሙሉ አብሶ ሴቶቹ በስመ አብ ወወልድ ወመንፈስ ቅዱስ እውነት ልጅ ራሱ አላቸው እኮ የት እንደሚደርሱ ነው እንጃ። ድስት ደውም ወሬ ነው። ለሷ አደው ካላወሩ ቱስ ካላሉ ወሬ ነው። ወሬ በቃ ወሬ እድሜ ልካቸውን ወሬ እዚሁ ሀገር ውስጥ ያሉ መጀመሪያ የነበሩ እሷ ጋር ይሄዱ ማለት ነው። ከውጭ የመጡትን አይደለም ነው እንዲያውቁት ማለት ነው። ከውጭ የመጡትን ማህበረተኛ አይደለም ነው እሷ ጋር የነበሩ እዚሁ ትውልዳቸው እዚሁ የነበሩ ወሬኞች በቃ አደው ሰውን ከስ የሚያባሉ ሰው ራሱ ነቅቶ በቶሎ እንዳይወጣ ወሬ አለባቸው። ያን ስታደርግ ምን ታደርገኛለች ነው መሰለህ? ያው ቪያግራም ማለት ይፍራጅ አላውቅም እኔ በዛ ምክንያት መጣው እንጂ ነው ቁጭ አልኩ። ቪያግራም ስትለኝ ግራም ነው ምንድን ነው ያልሽ ብዬ ስራት ምን አትሰማይም ቪያግራም አልኩ። ጠፋ ቢጀሮ ይለኝ ጻፈችልኝ። ይርኖ ከአደባባይ ይዘዋል ፋርማሲ ጻፋ ቢና ስሙ ስጪ ነው ማለት የማን ስትሪ ታልኬ ነው አልኳት። ራሱ መጣ ይገዛው ምናምን ስትለኝ እምቢ ልትለኝ ማሰበች ነው። መጨረሻ ላይ ሽብላ ሰጠች 110 ብር እንደዛ ምናምን የገዛሁት አንድ ፍሬ ሰጠች። ወስጄ ሰጠዋት። ምንም ማለች ዝም ማለች። ልክ ይኸውልህ ሰኞ ለማክሰኞ ወይ ማክሰኞ ጥበቃ ለቤቷ ይጠበቃል። ካሜራ አለ ግን ቤቷ በወረፋ ይጠበቃል። ቤቷ ማለት ነው። ያን ስጠብቅ ራሷ መጣ ነው የምትጠራኝ። ገብረስላሴ ማነው ተረኛው ዛሬ ምናምን ብላ ቀውጣው ነው የምትገባ። መጀመሪያ ገብረስላሴ ከተባለች ደስ ብሏት ነው የምትገባ። ሌላ ሰው እንኳን ከሆነ ግቡ ከዚህ በኋላ ጊዮርጊስ ወይ አርሴማ ጠብቀዋለች እናንተ ግቡ ትልና እኔን ለመውሰድ እንዲመቻት ማለት ነው። ብቀር እንኳን ውሃ ትደፋብኛለች። አንድ ቀን መጣ ሙሉ ለሙሃ ደፋችብኝ። አንድ አባት ነበር እሷ ጋር ነው ደነገጡ። ምንድነው ነገር ቃውጥ ያደርጉ በቃ ልሄድ ነው አልኩኝ። መሮ ሻንጤን ይዤ ወጥቼ ማለት ስንት ቀን ልሄድ ነው እያልኩኝ እኮ ዛሬ ነገ ነው ያሰረኝ ነገሩ። ልሄድ ነው አልኳቸው። አንድ አባት ናቸው ምስክር ናቸው እሳቸው። አሁን ወደ ላሊበላ ሄደዋል። እንደው አስሪ ነው ስማቸውን ራሱ አነሳ ለኔ ኃጢአት ሆነብኝ። እሳቸው ናቸው ያስቀሩኝ። ልሄድ ነው ለምን አልመጣም ብላ እኮ በጆግ ውሃ ሙሉ የደፋችብኝ እኮ ቀርች ተናዳ ማለት ነው። ገብቷል። ይሄን ነገር ነው የምናደርገው አልፈን ነው ብዙ ጊዜ ውጭ እሷ ስለምትወጣ እና ይሄን ነገር ታስገዛኝ ነበር። ለራሷ ራሱ ወሊድ መቆጣጠሪያውን ሁሉ የ72 ሰዓቱን ያረሳቱ ያሽ ታስገዛኝ ነበር። ይሄን ብሩ ገዝቼ ማመጣ ግን ምን ላድርግ ይሄን ራሱ እያደረኩ መውጣት እችል ነበር አልቻልኩም። ግን በቃ ነገ ዛሬ እንደዚህ ተራዘሙ ነገሮቹ። ከዛ በኋላ ነው ይሄ ነገር የተፈጸመ እንጂ የሴክስ እንትኑ በኔ ላይ ብቻ አይደለም ወጣ መፈጸሙ። አንዱ ባለስልጣን አግባሽ ብሎ ነበር እንደዚህ ግልጽ ነው የምትነግራቸው። አሁን ሚዲያ ላይ ወጣ እኮ
ጃልሜዳ 1 2 3 ብላ ስታከብር አንድ ባለስልጣን ላገባሽ ብሎኝ ትዳሬ በሰማይ ነው የሚቀጥል ብያልኩት አለች። ማታ ማታ ሽር ብትንበላ ትወጣለች። ሽር ነው የምትለው ወጣ ሽር ጉድ ነው የምትለው አላት። ከውጭ ሀገር ያመጣችው እናቷ ጋር ነው ልብሱ። የሴቶች ጫማ ምንድነው ቋቋ ያደርጉት የሚሄዱ እንትን አለው ስሙን አላውቀው ሂል ጫማ አላት። ምን ትላለች መሰለህ እንደዚህ ግብረ ሰዶም የሚፈጽሙትን አለች ፎቶ አምጥቶ አንስቶ እንደዚህ የሚያመጣልሽ ሽልማት ተሸልማችኋለሁ ትላቸዋለች። አልገባኝ ምን ያርግላታል? እኔ ምን ያደርግላታል? የሰው እንትን ይኸውልህ ራሷ እንዴት አድርጋ ጻድቅ እንደምታደርግ ለምን መሰለህ እንደዚህ የፈለገችው ቤቱ እንዲነግሩባትም ከዛ ራሷ አይዳ ዝም ብላ እንደፈለገች ልትጭማለቅ ነው የፈለገችው። ይሄን ነገር በምን አውቀችው ብትል ይኸውልህ ጎዳና ያለውን ሰብስባ እንደዚህ እናንተ እኮ ጎዳና ላይ ስለምትኖሩ በውጭ እንደዚህ የሚሰራውን ታውቁታላችሁ የት ቦታ ነው ስትላቸው እንጃ እንደው አልፈን የፒያሳ ምናምን አለ ይባላል ግን እኛ በአይናችን አይተን አናውቅም አሏት። ከዛ በኋላ ተመቻት። እኔ የታገኘው አላውቅም 6 ሰዓት 7 ሰዓት ለሊት ተነስታ ፒያሳ ጠቋር መንፈሷን ይዛ ለሊት ወጣ ነው የምትሄደው። ማንንም ይወስዳል አንተ ተነጋግረህ ሹፌሯን እኔ አልሄድም ሹፌሯን ይዟት ሄዱ። ምንድን ነው አድርጋ ብዬ ስለው እኔ መኪናው ጋር ነው መጣን ብሎ ያገልግሎት እነሱ ይሄዳሉ። እኔ መኪናው ጋር ጠበቁ እነሱ መጡ ይዞ ነው የሚመጣው። ሹፌሯ ማያውቅ ግልጽ ወለንገር ሹፌሯ ራሱ ነው የምትሄደው ወዴት ነው ፒያሳ ጀመትቻቸው መጣው ትላለች። ትንሽ መቆም ያለች የት እንዴት ነው አገልግሎት ምናምን ይሏታል። ሂል ጫማ አድርጋ ምናምን ነው ወግጭ ያን የምታረገው ይጠቋል ማንም አያውቁም። አደረጉ ብላ ማታወራው እኛ ለሶቻን ስለምናውቅ ከዳ ስለምታርቅ ስለማውቅ ነው ነው ገብቷል። ያን ለብሳ መታየት ማፈልግማ ግን አንዴ ምን አደረገች አንዷን ሴት እኔ ወንድ ወይ አንቺ ሴት ሆነን እንደዚህ ሆቴል እንደመግባት አለብን ሱሪ ለብሰን አለቻት። አንድ ወጣሽ ማበርተኛለች ሱሪ ለብሰን እንደመግባት አለብን ምን ስትላት እንደዚህ የሚፈጽሙት ፎቶ አንስተ ማምጣት አለብን አለች። ምን ሊያረግ እሺ አሁን ኃጢያት ነው ማንሳት ራሱ ፎቶ ወይ ጸሎት ነው ማድረግ ያለብህ። ይቺ እግዚአብሔር ሰው ናት። እግዚአብሔር ሆይ ይቅር በላቸው ብለህ ጸሎት ነው ማድረግ ያለብህ። ያንድን ሰው ገመና አምጥተህ መልቀቅ ምን ያደርግልሃል? ይሄንን የግብረ ሰዶም መገኛ የሚባሉና ታነፈንፋለች ትፈልጋለች ስትፈልግ ነው የምታረው። እኔ ቪዲዮ ላይ አሳይሃለሁ። ይሄንን አለች ይሄን ድርጊት የሚያደርጉትን ፎቶ አንስቶ የሚያመጣልኝ ሽልማት እሸልመዋለሁ እኔም ሆነ ማህበሩ ነው የምትለው። በጣም ተሳደበው። የዱባይ ሴቶች አለች ግማቹ ሴት አዳሪ ነው አለች ሴተኛ አዳሪ ነው አለች። እንደውም በስልክ አስልኬልሃለሁ በጓደኛዬ ስልክ ዱባይ ላይ ሴተኛ አዳሪ ስራ ኢትዮጵያኖች ብዙ ሴቶች በጣም ጥቂቶች ናቸው ለፍተው ሰርተው የሚገቡ ብዙውን ሴተኛ አዳሪ ስራ የሚሰሩ ናቸው ዱባይ ላይ ያሉ ስልክ ላይ ማለት ነው። ቆይ ታየዋለህ። ግማቹ ሴተኛ አዳሪ ነው አለች። እንግዲህ እሷ እንግሊዝ ሀገር ዳ ስትሸረሙጠው ስትገለሙጠው ስንቱን ከስንት ነፍሰ ባላ አግብቼ እሱ ታሰረ ነው ወደ ኢትዮጵያ መጣውና ያሽ የምትሸፋፍነው የኖሪ ሴት ናት። የእሷን ጻድቅ እየቆጠረች ዱባይ ያሉ ሴቶች አለች ግማሹ ሴተኛ አዳሪ ነው ብላ ሰድባቸዋለች። አጣው ምን ብለው እዚህ ተቸግረው ኑሮን ለማሸነፍ ብለው ለሄዱ ሰዎች ማለት ነው። እሷ ግን እዛ በምን አይነት ስቃይ እንደመጣች ይሄ ነገር ጓደኛ ነበራት ነፍሰ በላ ባል ሆኖ ታሰራች። ግን ስንሰማው ምን ሆነ መሰለ ያንዱን ባል ታፈቅረውና ሚስየዋን ገላ እዛ ማለት ነው። አሁን ሰትዩዋ ኢንተርቪው ስትደረግ ልሳነ ተዋህዶ ሚዲያ ላይ ያለ ቀን በቀን የሚሰራ እሱ ላይ ገብታ ተናገረች። ሰትዩዋን ገላት ነው ወደ ኢትዮጵያ መጣ የገባችው ከዛ ጋር ለመሸርሞጥ ብላ በቃ አሪፍ ጓደኛ ነበርኝ እንደዚህ በቃ ምናምናች በደንብ አድርጎ ነው በቃ ለዛ የሚጫወትባት ነው። የባለ ትዳር ሚስት ተባብራ ገላ ሰው ወደ ኢትዮጵያ መጣች። ሰውየው እስካሁን ታስሯል እስር ቤት ነው ያለው። ማገዳዩ ማለት ነው ያ አይደለም ያ ውሽማዋ የእህተ በትን ውሽማ እዛ ውጭ ያለው ማለት ነው። ይሄ ሰይጣን ነው። እኔ ሰይጣን ነው ሲጀመር እህተ ማርያም ብዬም አልጠራትም። እኔ ለምሳሌ ለኔ ራሱ የወላዲተ አምላክን ስም አስሬ በመጥራት ለራሴ እንደ ኃጢአት ነው የሚቆጠርብኝ። ይቺ የሷን ስም አይደለም የሷን ፈለግ አይደለም የሷን ስም አይደለም የምን ሰይጣናት በቃ ይቺ በሰይጣን ነው የምትጠራው። ዋናው የምትነግደው በማርያም ስም ነው። በማርያም ስም ነው የምትነግደው። ህዝቡም የተታለለው ይኸውልህ እስካሁን ሰው ራሱ ይመጣ ወይ ኢየሱስ ተገለጸልኝ ብሎ ይመጣል እንጂ ማርያም ተገለጸችልኝ ብሎ እኔ በዘመኔ ያየኋት ይችን ነው። በቃ እኔ አይታችሁ ከሆነ አላውቅም ለላሰው በዘመኔ በእድሜ በህይወቴ ሁሉ ስኖር ያየኋት ይችን ነው። በሷ ስም ነው የምትነግደው። ይች እኮ ራሷን ማርያም ነው ይብላለች። ገብቷል። ድንግል ማርያም ግን ኢየሱስን አምልኩ አምላካችሁ ልጅ ነው ያለችው። እኔን እንኳን አምልኩኝ አላለችም። ይች ግን ራሷን ፎቶ ጣዖት አድርጋ መስታሰግዳቸው የምትለው እኔው እንግሊዝ ሀገር ያለው እስካሁን ታስሯል ሰውየው። እሷ ግን ያለችን እዚህ መጣ ምን አለች መሰለህ የሆነ ጓደኛ ቦይፍሬንድ ነገር ይዣለች ግን ባሏ ነበር አውቃ ነው ቦይፍሬንድ ጓደኛ ይዤ ለካን ያላውቅም ሰው እየገደለ እንሯን የሚመጣለች። እንግዲህ እዛ ሀገር ላይ ሰው እየገደለ መጡ። አንድ ቀን አደረ አንድ ቀን ዋለ። ማይሰማ ጉድ መስሏት ነው ጉዷ እየወጣ የተዘረዘረዛ። አንድ ቀን መጡ የህግ አካሎች መጡ ወሰዱት አሰሩት ወስደዋለች። እዛ ሄደ የሷ ጉድ ተሸፋፈነ። እዛውን ወጣላት እሷ ወደ ኢትዮጵያ መጣች። እናስጠንቆላ ይሄኛውን አገባች። ይሄኛው ማውቃ እግሬ ሸባ ሆነ እንደዚህ ሆነ ወንድሞቹ አሰሩበት አለች። እራሷ ናት ያሰራችበት። ወንድሞቹ ንጹህ ናቸው ምንም አላደርጉም። እስካሁን የሚጸጸታቸው አሞሟቱ ሳያምር በመሄዱ ራሱ በጣም ነው የሚናደዱት እዚህ ያሉት። አውቃ እነሱ ናቸው ጉሩን ኩላ ሸባ ያደርጉ እንደዚህ ያደርጉት ያለች ትቀደዳለች። እዚህ እኔው ግልሙትናውን የዝሙቱን ነገር የጀመረችው እዛ ነው።
አሁንም ዝሙት ላይ ነው ያለችው። በአይኗ አይታ የምትወደውን ወንድ ግንኙነት ካላደረጋት ያማታል፣ ይቆርጣታል፣ ይፈልጣታል። መዋል ማደር አፈልግ በቃ እንግዲህ ይሄ ነገር የምትለን ነገር እኛ በቦታው ስላልነበርን ለሚሰማው ሰው እንግዲህ የውሸትም ቢሆን የሆነ መንፈሳዊ አገልግሎት የሚሰጥ ነው የሚመስለው። ቤቷ ውስጥ ቅዱሳን ስዕላቶች አሉ። በዛ ላይ ደግሞ ታጠምቃለች፣ ሕፃንም ታቆርባለች የሚል መረጃ ከውስጥ እየወጣ እንሰማለን። እንዴት ነው ይሄ? እውነትስ ታቆርባለች? እንዲህ ታደርጋለች? ቆይ እኔ አንድ ጥያቄ ማን ነው ልንገርህና ስለ ማርያም ብላ የወላዲተ አምላክ ስለ ማርያም ብላ ከማህበረ ቅዱሳን ያመጣቻት ስለ ማርያም ነው በሁሉ ትውልድ ማጸድቀው ብላ በሁሉ ቤት ማስገባው ብላ አምጥታ ነበረ ስለ ማርያም። ያን ስለ ማርያም ማስቀረችና ምን አደረገች? የራሷን ፎቶ አመጣች። እሺ ጋሸ ባለ የሚባሉ ሰርተው አመጧት። እንጨት ቤት ነበራት። ከዛ ቁጭ አረገቻት። ያን ስለ ማርያም ግን ያስወጣ ነው። እኔ ልንገርህ የዛ ሴክስ ምን እንደዛ ያደረግን እኔ ስለ ማርያም ካልወጣ እዚህ አልመጣም አልኳት። አንቺ ጋር እዚህ አልጋደም እዚህ ስለ ማርያም ካልወጣ አልኳት። እንደው ለሰዎቹ ይገርማቸው በየክብሩ ስለ ማርያም አለ። እኔ ጋር ያለችዋ ተውጣ ስለ ማርያም ትቆምልኛለች አለቻቸው። ይሄ ራሱ በቂ ምስክር እኮ ነው። ስለ ማርያም ይውጣ አለቻቸው። አስወጣቻት። እኔ ነኝ ግን አስወጣት ያልኳት። ስለ ማርያም ይውጣልን በቃ አልኳት። ይከብዳል እኮ አልኳት። ችግር የለውም እኮ ቀጭ እሷ ፈቅዳለች እኮ ምናምን ነው የምትለው። ስትናገር ደግሞ ቆጣ ምናምን ስትናገር በስንት ነገር ይችላል አባብለህ ነው የምትነግራችን ነገር ራሱ ወስደህ። ከዛ በኋላ ስለ ማርያም ወጣ ሄደ። አሁን ምን አደረገች? እሺ ያችኛዋ ስለ ማርያም ትክክል አይደለችም ብላ ይኸውልህ እኔ ልንገርህ እኮ ላምጣልህ። ይሄን ፎቶስ በደንብ አድርገህ አያት። መቋሚያውን አያት። እንደው እናንተ ጋር ዛዶ ሆቴሉ የቀረጻት ምናምን ስላለ እንደው መቋሚያውን እጇን ይዝም በደንብ ይኸው ተሾመ በደንብ ይኸው አየው እዚህ ጋር አሳይህ። ይኸውልህ ቅድስተ ቅዱሳን ኪዳነ ምሕረት ናት ብለህ ይኸውልህ ኪዳነ ምሕረት አያት። ይሄ አሁን ድራማው ማለት ነው። እሷ ቤት አየው ተለጥፏል። እነዚህ ስዕላቶች ነው አየው የሚሰገደው ለእህተ በትን ነው ለእህተ ሰይጣን ጣዖት ይሄኛው ማለት ነው። ይኸውልህ ለስድስቱ ክነፊሆሙ ልክቱ ይገድሉ ገጾሙ ወገድሙ ባሪያ ትምህርተ መስቀል የሚላትን ነው ውዳሴ አንቀጸ ብርሃኑን የሚያመሰግናትን ነው። አይናቸውን ሸፈኑ እንደዚህ ናቸው ተድበድበው ተንቀጥቅጠው የሚቆሙ እያለች ይኸውልህ የሚሰገደው ለዛ ነው። ያኛው ኪዳነ ምሕረት ናት። ያች እህተ በትን ኪዳነ ምሕረት ሆናለች። አያት። በዚህ ጉዳይ ላይ እንግዲህ የቤተክርስቲያኗ የሚመለከታቸው የእውቀት ያላቸው ሰዎች እንግዲህ በዚህ ላይ ሀሳብ እንዲሰጡበት እንጋብዛለን። ግን በጣም ነው ይሄ አሁን እንደ ሃይማኖት ቤቷ አለ በትልቅ ተሰርቷል። ሰዎች መጥቶ ለዚህ ይሰግዳሉ። በቃ የሚሰግዱት እዛ ቤቷ አለ ለዚህ ነው የሚሰግዱት። ቤታቸውም አለ አሰርተው አስገብተውታል። ሁሉም ማህበርተኛ ተከታዮች በውጭም በዚህም ያሉ በአገር ውጭም ያሉት አሰርተው አስገብተው ለዚህ ነው የሚሰግዱት። ቀጣዩ ደግሞ ይኸውልህ ይሄ ነው ወላዲተ አምላክ ብላ ያመጣቻት። ይኸውልህ አየህ እጇን መስለሉ ይኸውልህ የእጇ መስለል በደንብ ይኸው። ቆይ ግራና ቀኝ አይናቸው ጭምድ ሰይፋቸውንም ዘግዝቀዋል። ይኸውልህ ሰይፉን ዘግዝቀዋል። ተማርኳል ማለት ነው። አይኑንም ይሸፍኗል። የወደቀ መልአክ ነው። አንተ የቤተክርስቲያን ትምህርት ታውቃለህ እንዴ? አዎ የወደቀ መልአክ ነው። ይኸውልህ እጇ እንዴት እንደ አሁን የወላዲተ አምላክ ሐረግ ዘንግ እንደሚለው በጣም የሚያምር ያሳያ አብራራች። አንተ የቤተክርስቲያን ብቃት እውቀቱ ስላለ አሁን እዚህ ጋር ተጣሟል። እጇ ጠውልጓል። በቃ የተቆረጠ ነው ማለት ነው። ይኸውልህ ጣቷን እንደዛ ወዲያ አድዋል። እንዴት እንዳደረገቻት ሰሏል ማለት ነው። እዚህ ጋር ደግሞ ይኸውልህ ቅዱስ ገብርኤልና ቅዱስ ሚካኤል ብላ ነው ሰይፉን ዘግዝቆታል። ወርታች አየው ተማርኳል ማለት ነው። እዚህ ጋር አይኑም የለም ክንፉም በቃ የለም እንደዚህ ዘርግቶታል። ይሄው ሰይፉን ተማርኳል ወርቋል ማለት ነው። ይሄ የወደቀ መልአክ ነው። ይሄም ስዕል እዛው አለ። አዎ የቅዱስ የወላዲተ ለዚህ እኮ ነው የሚሰግዱት። የእሷ ኪዳነ ምሕረት ናት። ይቺ ደግሞ ወላዲተ አምላክ ብላ ነው ራሷን ማለት ነው። ይሄ የወደቀ ነው። ይኸውልህ ይሄ የመልአከ ምክሩ የቅዱስ ሚካኤል ነው። ይኸውልህ ይሄው አየው ሰው ውር ነው እንዴ ታዲያ ከዚህ በላይ ምን ራሷን እያሰገደች ያልገባል። ይሄ ሁሉ የሆነ በዓለም ዙሪያ ያለ ኤርትራኖች ይበዛሉ። በጣም በብዛት እነሱ ናቸው። በጣም ብዙ የሚመጡ ደግሞ ከውጭ ሀገር ምን እየተባሉ ነው? ወይ ሎቢ የሚያደርጋቸው አለ ወደዚህ ነው የሚላቸው ነው ወይ ሚዲያዋ ላይ የሚሰራጨውን ነገር እያዩ ነው? መቼም ትንሽም ኤሌመንተሪም ቢሆን መንፈሳዊ ትምህርት ያለው ሰው በዚህ ሁኔታ የሚታለለው ወይ መንፈሳዊ ነገር አለ ማናቀው ኃይል ፓወር ማለት ነው። መጀመሪያ ይኸውልህ ስትመጣ የታላቋ ቅድስት ቤተክርስቲያን ሕግና ስርዓት ለአክብራ ብላ የመጣችው እነሱ ደግሞ በየዋህነት ነው የገቡት። በቤተክርስቲያን ስም ነው የገቡት። ለቤተክርስቲያንም ቅርብ ስለሆኑ ነው የገቡት። ግን አሁን ይሄ ሁሉ የተቀየረው
ነገሮች ሁሉ ሰው እየበዛ ሲመጣ ቀየረች። ነገሮችን ሁሉ እዚህ ጋር አቆመች፣ ቀየረችው ማለት ነው። ከዛ በኋላ ምን ብላ እንትን የሚልላት አለ። እሷ እዚህ ጋር መልእክት ብላ በአማርኛ ትናገራለች። በኤርትራዊ ቋንቋ እንትን ብለው ተርጉሞ ያስተላልፉላታል በደንብ አድርገው ማለት ነው። ከዛ ሰው ነው ሰው የሚሰው። አሁን ሰሞኑን እናንተ ጋር የቀረበው መስፍን ብላ ሹማው ነበር፣ የኤርትራ መስፍን ገዢ ማለት ነው። ኢሳያስን ገልብጦ የሚቀመጥ መስፍን የለም ወንበሩ አርጅቷል አለችው። ኢሳያስ ውረድ፣ ወንበሩ አርጅቷል፣ ምን ታረጋለህ እስከዛሬ ምናምን አለችለት። አንድ ቀን ወጣ ኢሳያስ እንዲበቀላል በሚዲያ ማለት ነው። ወጣ ውረድ፣ ምን ታረጋለህ ከዚህ በኋላ ምን ታረጋለህ ምናምን አለችው። ያ ከእንግሊዝ የመጣው ልጅ እስራኤል ላይ ሾማ ነግሳለሁ ብሎ ነው እንደዚህ መስፍን አለችው። እሱ ይኸውልህ እንግዲህ ብዙ ጊዜ ሰምተው ከሆነ ወደ ግብጽ ለሄድ ምናምን ምልኩስና ነው ምናምን የሚፈልገው ሃይምሮ በቃ ሁሉንም ምልኩስና የሚፈልገው በብዛት እሷ ጋር የገቡት ይኸውልህ ለሃይማኖታቸው ቅርብ የሆኑ ሰዎች ናቸው። ለቤተ ክርስቲያን ተቆርቋሪ ነን የሚሉ ናቸው። እንዴት ቤተ ክርስቲያን እንዴት አስተምራለች ወይ እነዚህ አሁን ይሄንን እንኳን በቤተ ክርስቲያኗ ያሌሉ ሰዎች እንኳን እነዚህ ስዕል አድኖችን ወይንም የቅድስት ድንግል ማርያምን ስዕል ያውቋል ሰው። ይሄኛውን እኔ ዛሬ ነው ያየሁት። ይሄ መጣው አመት ከምናምን ቢሆነው ነው። አሁን ወደ 2 አመቱ እየሄደ አሁን ይሄ ያ የለም ተቃጥሏል። ወላዲተ አምላክ እኔ እኮ በጣም ነው የምናደደው። ተቃጥሏል። እንደውም ዛሬ ይሄን አቃጥልላታለሁ። ስለ ማርያሙን ያንን ይሄ ቻይና የሳላት ነው ብላ አቃጠለቻት። እቺ ተው የኔ እዛ የመሸርሞጡን እንትኑን ተው በቃ እኔ ያደረገችኝ ራሷ ደፍራይ ነው በቃ እንዳልሆነ ነገር ሆኖ ያ ነገር ሁሉ ለዘላለም እየጸጸተኝ ገና ሊኖር ነው። ግን ስለ ማርያም ሁሉ አቃጠለችው። መጽሐፍ ቅዱስ ሁሉ አቃጠላለች እኮ ስለ ማርያሙን ይሄ ቻይና የሳላት ነው ብላ አቃጠለቻት። እኔ ግን ዛሬ ቻይና ሰው እሷ ጋር ቁጭ ብለው እየሄዱ በየዝሙት ቦታው እንትን ይብሉላቸው የሳሏት ማለት ነው። እኔን ክብሪትና የያዝኩት ምንድነው ላለው በቃ ይሄ ላጋየው ነው የያዝኩት። እውነቴን ነው የምልህ እኔ በጣም ተናድጃለሁ። ይሄ እንደውም አይኗ እያየ እዚህ ላይ ነው ማቃጠልላት። ምን መሰለህ እኛ እያየ ነው አስረግጥ ያቃጠለቻት። መስቀሉ ሳይቀር እኮ አቃጥሏለች እኮ። አትጠይቁም እንዴ ታዲያ እናንተ? ወይ ከጠየቃችሁ የሚደብቅ ከጠየቀ ይባረራል። ስንቱ ተባረራል። ቢባረር ምን ከዘላለም ሕይወት አይባረር። ምን በቃ እየተባረረ ወጥቷል። የሚጠይቀው ወጥቷል። ከዘላለም ሕይወት አይባረር። አሁን ምን መሰለህ ታሺያ የነብዩ ሄኖክ ዘመን አቆጣጠር የጻፈላት አለ። አንድ ነገር ሲጠይቃት አስወጣ። በቃ ይሄው እኔ ዛሬ አጋይላታለሁ ይሄን ማለት ነው። ካለቀ እሷ ወላዲተ አምላክን አንድ ያቃጠለችው ይሄው የራሷን ፎቶ አምጣ ጣዖት ማለት ነው። በጣም እናደር ነበር ዛሬ ጣዖት እዚህ ጋር ራሷን ተነዳለች። ህይወቴ ሙሉ ዘመኔን ሁሉ የተጫወትሽብኝ እንደዚህ ንድድ ያርግሽ። መላእክቶችን ሁሉ እየተጫወትሽባቸው ወይኔ ይሄኛው ሳልነግርህ ተቃጠለ። በጣም ስለ ዘመን አቆስ በቃ ስለ እንትኑ ልነግር ነበር ተቃጠለ። በእንትን ያመጣ አስገባላለሁ እዛ ላይ በቤተ ክርስቲያን ልታጸድቅ ለበስሙ እንትን ያለችው በጣም ከባድ ነው። እውነት ነው ምን እግዚአብሔር ስንቶች ሰዎች እንደው አንተ በሌሊት ስተኛ ምን ይሰማሃል? እንደዚህ አይነት ነገር ውስጥ ከባድ ነገር ነው ውስጥ ያለውና አሁንስ ያለበት ሁኔታ ወደ ቤተክርስቲያን ተመልሰሃል? እንደው ወደ የምታገለግልባት ቤተክርስቲያን እውነቱ ገብቶ ተመልሰሃል? እኔ ምን አለ መሰለህ መጀመሪያ መስዋጋ ስኖር ነው እውነቱን አውቀዋለሁኝ። ገብቷል። እየገባኝ ግን ደንዝዤ ቁጭ አልኩ። ያን በምን ወጣው ብትለኝ ያን መኪና እንደዛ ተጋጨብኝ። ድጋሚ አንዱ መጥቶ ደግሞ እንቅፋት ሆነ ራሱ በር ላይ መኪና ሰጥቶኝ እግዚአብሔር ሲገላግል ወጣ ሲል ያ መኪና በሩ ላይ ራሱ ተጋጨ። ሲኒፐር ሳላደርግ በዛው ነው የሄድኩት። ሳለቸችኝ በቃ ምርር ነው ያደረገኝ። ምላሷ ካፉ የሚወጣው እባብ ነው፣ ዘንዶ ነው ካፉ የሚወጣው። የምትናገረው ነገር አይምሮ ያቆስላል። በደረቅ ነው የምጥልህ። ከዛ በኋላ ምን አደረኩ? ሁለተኛው መኪናው ሲጋጭ በሩ ላይ ጥዬ ሄድኩኝ። ሲኒፐር አድርጌ ነው የሄድኩት። በዛው ሄድኩ በቃ በሩቁ ሆኜ መከታተል ጀመሩ። ሄድኩኝ እኔ ቴክስት አጽፍልኝ ነበር ለሰው እዛ ላሉ ሰዎች ማለት ለወንዶች እና እንደዚህ ነው ምናምን ቸግሯል እያለች ገንዘብ ራሱ ታስልክልኝ ነበር። ከዛ እኔ ገንዘቡ ታስልክልኝ እየተጠቀሙ ምን እያልኩ ሸሸው ዳሬ እንጂ ቁጭ ብዬ ከዛ ከሆነ ጊዜ በኋላ ስመጣ ቁልፍ የሆኑ ሰዎች ወጣዋል። እሷ ጋር ያሉት ጋሹ ብትለው ወጣዋል። ጋሹ ማለት እንግዲህ ማናጀር የነበረ ነው። እሷ ማናጀሯ እንኳን ተቋር ነው እንዳለም ይባላል እንዳለው እሱም ወጣዋል። አሁን ምንም ብዙ የለም ማለት ነው። ብዙ አሁን ከውጭ ሀገር ምናምን የመጡትም ወጣዋል። እንደው እኔ ማውቃቸው ሰዎች እንዲመግባባቸው እንደው በአንድ ጉባኤ ምን ያህል ሰው ይሰበሰባል እዛ? በፊትማ እስከ 200 ሰው ምናምን ይሰበሰብ ነበር። እዚህ ሀገር ውስጥ ያለ ብቻ በብዛት ያለው አሜሪካና እንግሊዝ ነው። አውሮፓ ሀገር ነው ያለው። ማለትም ዶላሩ ዩሮ እንደ ጉድ ነው የሚዘንበው ማለት ነው። 6 አካውንት አለ
እንደውም ይሄ ልጁን ያመጣል እንዴት እንደሆነ አውቃ ገንዘብ ሳይበላ በላህ እያለች ስሙን የምታጠፋው ስም አለ ራሱ መጥቶ እዚህ ቁጭ ብሎ ያስረዳል ራሱ ዋጋ ያለ ማለት ነው እስከነ ማስረጃው ይዞ መጥቶ እንዴት ገንዘቡ እንዴት ወጣ እንዴት እንዳለ ቁጭ አድርጎ ያስረዳል ራሷ ግን በእናቷ ስምና በልጆቿ ስም ያደረገች ቅርጥፍ ያደረገች ነው የምትበላው አመጣላለሁ ራሱ ልጁን ማለት ነው ይኸው እነዚህ የወጡት ልጆች ሳይ አባ ገብረ መስቀል የንስሐ አባቴ ናቸው ወጣዋል ከዛ ሳይ ደዋወርኩኝ እኔ ነገርኳቸው ከንስሐ አባት የሚደበቅ የለም ገብቷል እኔ ተናገርኩኝ ለምን ወደ ቤተክርስቲያን እኔ መመረስ ያለብኝ ምን አረጋለሁ በሰይጣን አገዛዝ ተይዤ ነበር አዎ በሰይጣን ወጥመድ ስር ነበርኩ እዚህ ስር ደግሞ አይገባም አይባልም እግዚአብሔር አያድርስ ነው የሚባለው ይገባል አያድርስ ነው የሚባለው ያን ቀን አይጣልብህ በቃ ያ ቀን በዘመኔ ሁሉ አይምጣብኝ ያ እንደዛ ሲሆን አንዳንድ ሰዎች አገኘዋቸው እንደ ሚዲያ ላይ ራሱ መውጣት ፍላጎት ይማል ለምን እንደምታስገድለኝ አውቃለሁ ስል ምንም አታመጣም ህዝብ ማዳን አለብን አሉ በቤተ ክርስቲያን ስም ነው የመጣችው በሃይማኖት ስም ስለመጣች ህዝብ መዳን ስላለብን ወጣ መናገር አለብን አንዳንዶች እንደዚህ አካፈልኳቸው እሺ በሚል ነው እንደዚህ ወደ ሚዲያው ራሱ እንደዚህ የደረስኩት እኔ ማለት ነው ያ ነው ከዛ በኋላ ያ ነው ገላገል የወጣሁት በዛ ነው ሸሻዋት እኔ በቃ ራቁ ሸሽቻት ራሱ ለማንም አልተናገርኩባትም ዝም እየጫፍጫፉን ወይ ላንድ ሰው ወይ ጠጋ ላይ የሚል ምናምን እንጂ ብናገረው አልናገርም ሸሽቻት ቁጭ ብዬ ነበር ያ ነው መምሴ የርሁት ማለት ነው እንጂ ገብቷል እሷ ጋር ግንኙነት በመታደርገው እየተሳቀቀ ያደረክ ምንም አይነት ወይ በውጭ እንደዚህ ሆቴል ምናምን ይዘግን ችግር የለውም እዛ ደግሞ ሰው ያየኛ ነፍላ አትሄድም ወይ እንደዚህ የምትደበት ቦታ ድብቅ የሆነ ቦታ ላይ ቦታ ደግሞ ወይኔ እንዳውቀው አትፈልግም ገብቷል አሁን አንዳንድ አባቶችን ጠይቀን ነበር በራሳቸው አንደበት ይምጣ ብዬ ነው እኛ ሰው አለን እሷ ጋር ነጠላ ለብሶ ያስቀመጥነው ሰው አለን የት ሆቴል ዳ እንደምትዘሙት የት ቦታ እንደምትሄድ ለየትኛው ጋር ለየትኛው ምን እንደተደረገለት የኛ ራሳችን ማስረጃ አለን ራሳችን ስናጣቃልል እንመጣለን አሁን ከበሪ ቤተክርስቲያን ንብራት እንቁ አስቆመዋታል የለም ማለት ሲወጣ እየዘመረች በከበሮ እንያት እስቲ በጸናጸሉ እንያት እስቲ የለም አስቆመዋታል በዛ ራሳቸው ይመጡበታል ብዬ ነው ገብቷል በእኔ ብቻ አይደለም ወጣ እንደፈለገው ነው ገልሞታ የምትገባው ጋለሞታ ስለሆነች ማለት ነው እና በእንደዚህ አይነት ነገር ነው ያዘችኝ እኔ አሁን ንስሐ ገባ ንስሐ ገብቼ ጸበሉ ላይ ተጠመቁ ነው ያለው እኔ ጸበሌን ንስሐ ገብቼ ጸበል እየተጠመቁ አሁን ድረስ ተጠመቃለሁ እኔ ለምሳሌ ምትወረጉሮ መንፈስ አላት ታቋር ምትለው መንፈስ አላት አሁን ውጭ ተወጣና እሷ በሙሉ እንዲሰበስብ ብላ መጣ እሷ እዚህ ጋር ተንበረከከች አይደል ጸሎት ነው ብላ ዛቤቷ ማለት ነው ለራሷ የሰገደች ለጣዖቷ እሱ ከኋላ ይተኛል እንዴት መሰለም ያደርገው ሲሰበስቡት ይዋሉትን እሱ ይሰበስብልና ይይዝላታል እንዲ ለፍልፋ ሃይ ስቀርስ ደግሞ ይጨምርላታል አየህ ይሄ ጠቋር መንፈስ በደንብ እንዲያውቁት ፈራጅ የነበረ ነው አዲስ ከተማ ምናምን እዚህ ኳስ ሜዳ አካባቢ ነው ቤቱ ፈራጅ የነበረ ነው ስንዘመዶችን ጨርሷል ለእህቱ ያዝንም እህቱን አስደፍሯል እኮ ወስዶ በሰው በማህበርተኛ ወዝዋ አስደፍሯታል ይሄን ገዛ እህቱን መንፈስ ነው ይሄ ግን የምትለው ነገር እውነት ነው ወደ መዳን ያራው ሰዎችን አመጣልሃለሁ ደግሞ ይናገራል በሙሉ ማህበርተኛ ያውቃል እኔ ብቻ አይደለም አውቁ ራሱ ሰሞኑን የወጣው ኃይለ ወሬል አብርሃም ያውቃል በደንብ አድርጎ አንድ ልሳነ ተዋሕዶ ሚዲያ ላይ በደንብ አድርጎ ህዝቡ ተናግሮታል እኔ ብቻ አይደለም ማውቀው ማህበርተኛው በሙሉ የሚያውቀው ነው እኔ ብቻ የማውቀው ከሷ ጋር ሴክስ የማድረግ ነገር እንጂ እስካሁን የማወራው ሁሉም የሚያውቀው ነው ከመላሴ ምላቅ ምንድነው ጸጉር ይብቀር ነው ማለት ሁሉም የሚያውቀው ነው መነግርህ ሁሉም የሚያውቀው እንዴት ነው እያወቀ እንደዚህ መንፈስ ነው ይኸውልህ ልጁን ይኸውልህ አድርገው ይባልና አድርጎ ለትንሽ ደቂቃ ነው ልጁ የሚያደርገው ይሄን ድራማ የምትሰራው ትግስት ፍታወቅናት አድርገው ልጁን ትራጅ በማርተኛ ፍታወቃ ማለት ነው ይድና አውቆ ልጁን የሚያደርሰውና እንዴት ነው ሰላም ነው አላውቅም ይላል እንዴ ሁሉም እኮ ነው አላውቅም ሰላም ነው ይላል ከዛ ሰረው መንፈሱ እኮ ነው የሚያውቀው ሰው ያውቀም ትርሃለች አያውቀውም አሁን እኮ አብርሃም አያውቅም ትራች የጠቋር ያለበት ስሙ አብርሃም አያውቀውም መንፈሱ ነበር የሚያውቀው ትላለች እሱ ላይ አውሬውን ትጠራለች ሻንቂትን ትጠራለች ለመሰረቅ ይሁን ሁሉ መንፈስ አስወረሩና ባለ ስልጣን ላይ ተወረውራለች ማተወረውሩበት ሰው የለም እኔ መላከ ምክሩ ቅዱስ ሚካኤል የጠመቁ ይዞልኝ ነው እንጂ ምትወረውሮ ማተው እኔ ግን ይኸውልህ ሙሉ ለሙሉ እግዚአብሔር በቃ እኔ ውሸት ከሆነ ማወራው በቃ ይብለው ሰለኝ እንጂ ከዚህ በኋላ ባጋንንት የሚያመልኩ ጣዖት የሚያመልኩ እነዚህ ሰዎች እንዳይነኩ ተከላከልልኝ ብየዋለሁ በቃ አው ተሳስቻ አባቴው ይገብቻለሁ ፈጣሪው ይገብቻለሁ አው አጥፍቻለሁ ያውቁ ቢሆን ግን አንተ ተከላከልልኝ ብየዋለሁ እንደምትልክ አውቃለሁ ሁሌ ነው እሷ ጋውኝ አውቃለሁ ትልካለች ሰው ጋር ነው የምትልከው በቃ ስጋት ግን አለብህ ስጋት አለብህ ማለት ይኸውልህ ስጋት ሲሆን ነገር ከተናገርኩ እንዲደርስብኛል ብለህ ትሰጋለህ ደርሶብኝም ያውቃል ተሾመ እኔ ካንዲ ሙልቴ ግድያ ሙከራ አድርጋብኛለች ተረት አይደለም ማወራው ለምን ይሄ ነገር እንዳይወጣ ነበር የምትፈልገው ብዙ ሰዎች አሰለምናኛለች በብዙ ሽማግሌ ሰዎች ልካለች እኔም ቢብያለሁ
ለምንድን ነው ቢያሩት? ሰው ይዳን ነው። አሁንም እኮ ይኸው ጊዜው ደርሷል እኮ። እኛም አንድ ሚዲያ ላይ አይተን በድፍረት ስታወራ በእርግጥ ይሄ ነገር እውነት ነው ወይ የሚል ጉዳዮች ይዘን ነው። አሁን አንተ በምን አይነት ሁኔታ ውስጥ ነህ? እየሰራን በምንስ ትተዳደራለህ? ያለበት ሁኔታ እንግዲህ ባጃጁንም አላገኘም። እድሜህንም እንግዲህ በልጅ ነህ። አሁን ራሱ እንግዲህ በልጅነት ገብተሃል ማለት ይከብድሃልና ቤተሰብ ነህ፣ የቅርብ ሰው እንደነበርክ ብዙ መረጃዎች አሉ። ለምሳሌ እዚህ ላይ የተላኩልን መረጃዎች ያንተ አረንጓዴ ቢጫ ቀይ ያለ ኮፍያ ያደርገህ መጀመሪያ የገባሁበትን ምልክት ላለው አለ። እዚህ ደግሞ ከእሳቸው እየዘሩ ነው ምግብ እርሻ ቦታ እየዘራች ነው። አንተ ከኋላ አጅበ ነው ዘር ከሴት ነው የሚገኘው እያለች እኮ ነው የምትዘራው እኮ። አይገባቸውም። በቃ ይሄ እኮ ነው። እነዚህም ሃይማኖታዊ ፎቶዎችን እንግዲህ ለአድማጭ ተመልካቾቻችን እናስገባለን። ቤተኛ መሆነ በማስረጃ ስላገኘን ነውና ያለህበት ሁኔታ ምን ውስጥ ነው? እኔ መቼም ጎዳናን ጠልተህ ነበር ወዚያ የገባኸውና አሁንስ እንዴት ነው የምትተዳደረው? እኔ አሁንም ከጎዳና የተሻለ አይደለም የምኖረው፣ እየተሳደር ነው የምኖረው። እኔ ሳይሆን ነገ ዛሬ እኔ እግዚአብሔር ጠብቁኝ ታስገድደኛለች ወይ እንደምታስገድደኝ ማውቀዋለሁ። እንደውም በዚህ ላይ የመንግስት አካሎች ሁሉ እንዲጠብቁኝ እንዲያርግ የሆነ እንቅፋት ራሱ ቢኖር ከሷ ላይ እንዳይወርዱልኝ እፈልጋለሁ። ምን መሰለ እኔ ከአንዴም ሁለቴ አንዴ ስልኬን አስጠልፈው እየደወሉልኝ ለካ ደርሰውብኛል። አጠገቤ በዚህ ወደ አራብሳ ነው ሲለኝ ሄሎ ስለው እንደዚህ ነው ያወራኛል። ልናግዝህ ልንረዳ ይለኛል። 11 ቤት ነው ስልኩ ሲለኝ ለካ አጠገቤ ነው እንዲህ ዘወር ላለው የሷ ማህበርተኛ አንድ ውስጡ ነው አየሁትኝ። እንዲህ ሳፋሪኮም ምናምን ይሰራሉ። ልክ ከአንዳንድ በጣም ርቅ ነበር የሆነ ጓደኛ አብሮ የሚሄድ ነበር። አንተ ቀስ ብለና እኔ አውቄ ሰው እንደጠራኝ ረመድ ያሩ ሊዳርኩና ሲሄድ ማለት ነው ከአንዳንድ 3 ሆኖ ሲወሩ ጥቁር ነው የበስ ኮፍያ ያወር ማክስ አድርገዋል ሲሩ እኔ የለውም በቃ እሱ ምንድነው እግዚአብሔር ነው የጠበቀኝ ዛን ቀን። ለምን ይህን ምስክርነት ለዛሬ እንዲያበቃኝ ማለት ነው። ከዚህ በኋላ በሞት ነው ያልኳቸው። ደግሞ የሞቱ ሰው ነኝ። ከዚህ በኋላ ሰው ሆናለሁ ብዬም አላስብም እኔ እግዚአብሔር በሚያውቀው ማለት ነው። ከዚህ በኋላ በሞት ይህን ተናግሬ አይቆጨኝም። በቃ ግን ይህን ሳልናገር እንዳልሞት ነበር ግፊት ነበር። ከዚህ ሚዲያ ላይ ነው በጣም ግፊት ነበር። ልጇ ይደውልና ያስፈራራኛል። ይሄ መንፈስ ጠቋሪ የሚባለው ይደውላል ይዝትብኛል። ያኛውም ደውሎ እንደዚህ አሁን ውጭ ልሳነ ተዋህዶ የሚል ሚዲያ የሚሰሩ አሉ። እሳቸው ደውሎ እንደዚህ ነገሩት። ያው እንትን ነው የሚሰራው በቃ ነገሮቹ ከሳቸው ጋር ስለጨረሰ ማንሳት ስለደበረኝ ነው። ጨርሷል። በስልኩ ነው ሪከርዱ ካስፈለገም እንልከዋለን ብዬ ነው። ያ እንደዛ ሆኖ አስመለጥኩኝ። አንድ ሰው አሁን ከስንት አንድ ነው ሰው እንደዚህ ፈልጎ እሷ ጋር ይወጡ እንደዚህ አንዳንድ ሰዎች ቤት ኪራይ የሚከፍሉልኝ ማለት ነው። ዛሬ ከፍሉኝ ከሆነ 1 ወር መቆየት አልፈልግም። ለምን ስልኬ ነው የሚጠልፉት? እኔ አሁን በቃ 3-4 ሲም ነው ያለኝ። ካልቀያየሁ አይሆንም። በስልኬ አስጠልፋ ነው ቶሎ የምትደርስብኝ። ገብቷል? ምንድን ነበር መፈልገው ነበር ይሄ ነገር እንዳይወጣ ነበር መፈልገው። ከዚህ በኋላ ግን አውጥቻለሁ። ቪዲያን ምስክር ነው እና እኔን ለማስገደል አሁንም ድረስ መስለፈው እና ያለውበት ነገር በጣም ማለት ከጎዳና የተሻለም አይደለም። እኔ እግዚአብሔር ይመስገን ግን ጤና ሰጥቶኛል ብዬ እላለሁ። አሁን እድሜ ለንስሐ ነው ያቆየኝ ነው አለው ማለት የነበርኩበት የጣዖት ቤት ነው። ከባድ ነው። አንዴ ገብተበት ማትወጣ ነው። አያያዟ ደግሞ የረቀቀ ነው። እግዚአብሔር አያያዟ በጣም የረቀቀ ነው። ጸበር ቦታ እየሩት ተመግባ ስማ ትጥራ ይላሉ። እዛ ራሱ አባቶች የሚያጠምቁኝ ስማ ትጥራ እያሉ ነው። በቃ ለምን ለፈልፋለ ማለት በቃ እሷ ነው በቃ እንደገባው በቃ ደግሞ ያሰማኛል እና የእሷን ነው የምጠራው። በቃ ገና ጸበሉ ግን ጠብ እንዳለብኝ ማለት ነው። ይሄ ነው ያለው ነገር ገብቷል። እና በጣም ስቃይ ውስጥ ነው ያለሁት። በዛ እሷ ታሳድደኛለች። በዚህ በልኩ ወጥቼ እዚህ ጋር ምስክርነት እንዳልሰጥ እንትን ትላለች፣ ታስወርዳለች። ደግሞ እየዞረች በጣም ታስወርዳለች። አሁን እዚህ ላይ እንዴት እንደሚሆን አላውቅም። እና በጣም ስቃይ ውስጥ ነው ያለሁት። በቃ ምን ብዬ ልንገርህ ማለት የሆነ እኔ እንጃ የደረሰብኝ ፈተና ሁሉ ከልጅነት ጀምሮ ብዙ ሰው ጋር ይደርሳል ፈተና፣ ግን ይሄን የተለየ ነው ብዬ ምን ትላለሁኝ። ከባዱ ነገር እዚህ ሁላ መምስ ያደረሰኝ የዛ መኪና መገጨት ነው ታውቃለህ። አይ መልካም እንግዲህ የሀሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ወጣት ነው እንደምታዩት። በዚህ እድሜው እንዲህ አይነት ነገር ውስጥ መግባት የለበትም። መስራት ይችላል፣ አገልግሎትን ማገልገል ይችላል። እንግዲህ የሃይማኖት አባቶች ከሀሌታ ሚዲያ ጋር ከኛ ጋር ያሉ ጠንካራ የሆኑ አባቶች አሉ። ከነሱ ጋር እናገናኛለን። መንፈሳዊ ትምህርትም ጸሎትም ያደርጉልሃል። አንተ ደግሞ ረጋ ሰከን ብለህ አይዘህ ህይወት ያለው በእግዚአብሔር እጅ ነው። የማናችም የሷም ህይወት የሁሉም ሰው ህይወት ያለው በእግዚአብሔር እጅ ነው። ያለ ቀን ምንም አትሆንም። የእግዚአብሔር ፍቃድ ሲሆን ነው። በተረፈ ራስን ጠብቅ። በሀሌታ ሚዲያ በኩል ላንተ ማድረግ የሚችሉ አካላቶች ካሉ ያን እናደርጋለን። እንደ ሚዲያ ደግሞ አካውንትን የራስን አካውንት በሚዲያ ላይ እንለጥፋለን እንዲያግዙ።
እንግዲህ ፈጣሪ ይጠብቅ ወንድማችን። እንደው ቀረ የምትለው እዛ ላሉትም ለሁሉም እንደው ሳልተሽ ሳትጠይቀኝ ሳልናገር ቀረ የምትለው ነገር ካለ አስተላልፍ። በአለም ዙሪያ ላሉ ሰዎች ወደዚህ ካሜራ እያየ ያው ቀረ ምለው አንድ ወረቀት ነበር ቅድም እዚህ ጋር ያሳየው እሱ አብሮ እዚህ ጋር መዋቅሩ ማለት ነው። መዋቅሩ ከሊቀ ጳጳስ በላይ አድርጋ ራሷን ማለት በቃ መጀመሪያ ስመጣ የወላዲተ አምላክ ዕድሜ 64 ነው አለች። አሁን ደግሞ 72 አድርጋ ቀይረዋለች። ማለት ግልጽ ነው እየነገረቻቸው ያሉት። አሁን ምንድነው የምፈልገው መሰለ ባለም ያለው ሁሉ እኔ እግዚአብሔር ይመስገን ለዚህ ምስክርነት አብቅቶኛል። አዎ ስጃጃል ኖርኩ ምን ላድርግ? እሷ ተጀጅላል ይሄንም አጀጃለችኝ። ስንቱን መሰራቸው የስንቱ የተበላሽቷል። ከውጭ እየመጡ 7 ልጅ ይዛ መጣ። ነጭ ነው ባልቻ ገባ ብላት አትሰርቂም ከዚህ በኋላ ብላት ልጆቿ የሚበሩት የሚጠጡት አሁን የለም ቁጭ ብላለች። 2 ልጅ ይዛ መጣ። እዛ እየጠበቃት ነው ባሏ። እሷን ቁጭ ብላለች። እዚህ አንዱ የ9 ዓመት ህፃናት ልጇን እዚህ ጋር ነው የሳሙት። እዚህ ጋር ነው ይላታል። አንዳንዴ በቃ ተው የሚወራ ነገር አለ እዛ ልጇን ሁሉ እንዳልሆነ አድርገውባት ቁጭ ብላታ። ስንቱም ያለቅሳል መሰለ። እኔ ብቻ አይደለሁም ገብቷል። እና ሰው ራሱ እዛ ያለው ቢሰማኝ እዛ ውስጥ ያሉት ማህበርተኞቹ ራሱ ገብቷል። ለላውም በዛ በዳር ያለው ምንም በቃ በይሰትዮ እንዲያው በአካባቢው ራሱ አይደለም በአካባቢው ማለፍ ራሱ አያስፈልግም። በጣም ከባድ ነው። አዚሞ ቢወጡ ምን ያደርግላቸዋል? በቂ ነው። እንዲያው እኔ ዘመኔን ሁሉ ያ 7 ዓመት 6 ዓመት ጎዳና የተኛሁት በዛው ይሄ ይሻለኝ ነበር። ምን አይነት ውስጥ እንደገባው ነው ምን አይነት ዘመኔ እንዳሳለፉት ራሱ የወጣትነት ዘመኔ ነበር። ቷል እኔ ሱቅ በደረቴ ራሱ ትንሽዬ ነገር ባረግ ተሯሩጭ እንጂ በቃ እጄ ጥንክርና ነገር ባይሰራም በቃ የሆነ እንትን ነገር ባገኝ ቀላል ነው እንትን አላለ። ሳይክል ነገር ራሱ አግኝቻ በዚህ ጀርባ ያርያ አንዳንድ ነገር መልእክቶችን ከአንድ ቦታ ወደ አንድ ቦታ ቀላል ነው ገብቷል። ወደዚህ ማመላለስ እችላለሁ። ግን ያልሆነ ምን እንደሆነ አላውቅም። በቃ የሆነ ተጨጭኖኛል እኔ ላይ ማለት ነው። አሁን በውጭ ያሉት እንደው አንዳንድ ሰዎች እህት ወንድሞች ካሉ ራሱ በውጭ አሉ ማለት ነው። በቃ የሆነ ሱቅ በደረቴ ራሱ እንደው አንድ ሸሚዝ ራሱ በቂ ነው። ይሄው ጫማ ራሱ ይሄን እግዚአብሔር እዚህ ጋር ሰፍጭ ውሃ እየገባብኝ ነው ማድረገው። ለምን እንዳል ሙሉ ልብስ የሷ ጋር ነው የቀረው። በዛው ነው የሩት ነው ይመጣል ነገ ዛሬ ነው እንዳትሰጡት እንደዚህ ያዙ ያለች ነው ያስቀረችው ሁሉን ነገር። እና በስቃይ ውስጥ ነው ያለሁት እኔ ራሱ ነገ ዛሬ ታስገድደኛለች በሚለው ወለዝም ወይ ጫካ ዳር ነው የምቀመጠው የሆነ ቦታ ነው የምሆነው። በቃ በስቃይ ውስጥ ነው ያለሁት። እሷ ደግሞ ከማስፈልጎ ወደ ኋላ አትልም። እኔ እናደዳለሁ ለመሰለህ ያሳደጉት ልጇ ደውሎ ሲዝትብኝ በጣም ተናደርኩ ታውቃለህ። እንዲህ ትላለህ እንዲህ ስራ እንዲህ ታበላሽብናለህ ምናምን በቃ ተመችቶት ማለት ነው። በቃ የሰው ገንዘብ እሱ አላጥ ያርገ ሰው እየሞተ እሱ ይበላል። እሱ ቁጭ ብሎ እዚህ ጋር የሚፈልገው መኪና ይገዛለታል። የሚፈልገው አይስክሬም ቦታ ላዛኛው ቦታ ፒዛው ቦታ እንደፈለገ ይሄዳል። እንደፈለገ ዋና ቦታ ሄዶ እንደፈለገ የሚፈልገውን ሴት ይዞ እዛውን 20 ምናምን ገብቷል። እንደፈለገ ሆኖ ይመጣል። በቃ ያ ነገር እንዳይቀርበት ለምን ትናገራለህ ነው ትልቁ ነገር እኮ ነው እኮ። እኔ እኮ እሷ ጎበዝ ኮነች እኔ ውሸት ከምናገር ሚዲያ ቤት ለዋል ለምን ትጠራለች? ትምጣ እዚህ ጋር ቁጭ ተበል እኔም ቁጭ እላለሁ። ለምን አትናገር? እዚህ ላይ የኛም እንደ ሚዲያ አንተ የተናገርከውን የንም ሳንቆርጥ በትክክለኛው መልኩ እናደርሳለን። እንግዲህ እህተ ማርያም ወደ ሀሌታ ሚዲያ ኮሙኒኬት እናደርግሻለን። አንቺን ለማግኘት በተደጋጋሚ ሙከራ አድርገናል። ይህንን ሚዲያ የሚከታተሉ ያንቺ የሚዲያ ግሩፕ ይሆንም ወይ ደግሞ እንደ ዳይሬክተር የሚያገለግሉት ጋርም ደውለን ስልክ እንደማትጠቀም እንደማትይዝ ነገርውናል። ሆቴሏም ድረስ ቢሆን ሄደን ይህንን እውነት ወደ ህዝብ ይዘን እንቀርባለን። አንተ ያልከውን እኛ እናቀርባለን። የማጠቃለያ ሀሳብ የምናደርገው እንግዲህ በየትኛውም ቤተ እምነት ውስጥ ያላችሁ ኢትዮጵያኖች በተለይ ስለምትከተሉት እምነትና ሃይማኖት ጠንካራ መሰረት እንኳን ባይኖር መሰረታዊ ነገር ያስፈልጋል። ይሄ ወንድማችን በድቁና ውስጥ የነበረ የቤተክርስቲያኗን ሃይማኖትና ትምህርት ያቀ የነበረ ይሁንና እንግዲህ በሆነበት ነገር እንደዚህ ሆኗል። እንግዲህ የሰማነው ነገር በጣም ከባድ ነው። አንዳንዱም የህግ ጉዳይ ራሱ በጣም ብዙ አለበት። ይህንን በሚመለከት እንግዲህ ወደፊት እያጣራን ሌላ ደግሞ እንግዶችም በዚህ ጉዳይ ላይ የተዘጋጁ አሉ። ከሷ ቦታ የመጡ የተጎዱም እንግዲህ ወንድማችንም ደግሞ እንደጠቆመን የተደፈሩትንም ይዘን እንቀርባለን። በሷ በኩል ደግሞ መልስ አለን ምትሉ ከሆነ ይሄው በራችን ክፍት ነው። እኩል እናስተናግዳለን። ውሸት ከሆነ ውሸት ነው፣ እውነትም ከሆነ እውነት ነው። ያለውን ነገር በነፃነት እንድታቀርቡ እንደ ሀሌታ ሚዲያ እንጠይቃለን። ሀሳብ አስተያየት
ኮመንት ካላችሁ ስክሪኑ ላይ በሚሄድ አድራሻ አድርሱን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ሻሎም ዘሃነፀ ምርጡ ለኪ እምር ለኪ መንግሥተ ሰማያት ይበውኡ ሩያንኪ